ይኸውልህ ሰማይ አርከረበና ምን ይያረካል ምን ነው ሰራው ዚት በቃ እንደሚገሉኝ ሁላ በቃ ከዚህ ሀገር እንደሚያጠፉኝ ሁላ በቃ ምክንያቱም ምስጥራቸው እንዳይወጣ በቃ ምስጥራቸው ካወጣ ደግሞ እነሱ ምን አይነት ጫና እንደሚደርስባቸው ስለሚያውቁ አንዴኛ ጋር ገብተህ ከዚህ በኋላ ተመልሼ እወጣለሁ ማለት ነው እንዳታስቡ ዘበት ነው። ኧረ ችግር የለውም እገልሃለሁ አንድ ነገር እንትን ብትል አባቴ ይወጣልኝ ማለት ስለ ድርጅታቸው አንዳንድ ነገር ለመነጋገር ኩቸ እየተርበተበት ነው ምንድነው? ኧረ እንዴ እኔ ይኸውልህ በህይወት ፍረድ ነገር ያ ከሱሳ ወጥተህ በቃ ስራ ሳይዝነው እንደዚህ አበለኝ ወራዳ ሰላም ውድ የአሻራ ሚዲያ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው በአዲስ ነገርና በአዲስ ምርመራ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ሁሌም ለእናንተ አይነገራችሁምና ይህንን ቪዲዮ ስትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለብዙሃን ተደራሽ እንዲሆን ሼር በማድረግ እንድትጀምሩልኝ እፈልጋለሁና ውድ ቤተሰቦቼ የምትመለከቱት ይህ ልጅ እንግዲህ ለሁለት ቀን በተደጋጋሚ ከተደወለ በኋላ ጥያቄውን ልመልስ ችያለሁና እንግዲህ ይሄ ልጅ አንድ ችግር አለኝ አንድ ማወያየህ ጉዳይ አለኝ ብሎኝ ያው ነገሩን በስልክ ትንሽ አብራርቶ ነግሮኛልና ጉዳዩን ደግሞ እናንተ መስማት ስላለባችሁ እናንተ ሰምታችሁ መማር ስላለባችሁ እንደተለመደው ይህን የምታዩት ወጣት ወደ እናንተ አቅርቤላችኋለሁና እስቲ ምንድነው ያመጣው የሚለውን ነገር ከራሱ አንደበት እንስማ። በመጀመሪያ ወደኛ ስለመጣ እኛም ምስጋናችን በጣም የላቀ ነውና እስቲ ደግሞ ያመጣህን ጉዳይ ለኔም ብቻ ሳይሆን ለቤተሰቦቼም ህዝብ የሚማርበት ነውና ይሄ ሚዲያ እባክህን እስቲ አንድ ሁለት ብለህ አጋራ። አዎ እኔም ያው በጣም ነው መከታተላችሁ በጣም ጥሩ ስራ ነው የምትሰሩት። ለዚህ እኔም ከልብ ማመስገን እፈልጋለሁ እናንተን እና በዚህ አጋጣሚ ያው እኔም ቪዲዮአችሁን በጣም ነው ማየውና አከታተል ነበር ሁሌ ከዛ ሳያችሁ በቃ ጥሩ ስራ ተሰራላችሁና ይሄን ነገር ደግሞ መፍትሄ ታገኙበታላችሁ። በቃ ይሄ ነገር በቃ የሆነ መንገር ላይ መድረስ አለበት። በዚህ ሁኔታ ዝም ብሎ የሰው ልጅ መጎዳት የለበትም የሚለውን ሐሳብ ይዤ ነው እኔም ወደ እናንተ የመጣሁት። ያው ልክ ነው አንተም ወጣት ሆነ በዚህ ሰዓት እንደዚህ ማሰብ እኛ ጋር ሁላ ለመጠቆም ማሰብ በጣም ትልቅነት ነው። ምክንያቱም በአሁን ሰዓት ወጣት የሚገኘው ሌላ ቦታ ነው። በአሁን ሰዓት ወጣት እያደረገ ያለው ሌላ ነገር ነውና እንደዚህ አይነት ሰው ሲገኝ እኛም እናበረታታለን። አልፎ ደግሞ የሽልማት ፕሮግራም እያዘጋጀን እንሸልማለንና እስቲ ሁሉንም ነገር ለኔም ለቤተሰቦቼ ማስረዳን። አዎ ያው እኔም እንግዲህ ወጣትነት ብዙ ነገር ታደርጋለህ ወጣት እስከሆንክ ድረስ እንደፈለክ ትወርቃለህ በቃ ብዙ ነገር አለ ልጅነትም ጨምሮና ያው እኔም ትምህርቴን ጨርሼ እንደተመረኩኝ ስራ አጥቼ እንደዚህ ሰፈር ለሰፈር ነበር የምዞረው። ከዛ በቃ ዩኒቨርሲቲ ገብተህ ተመርቀሃል ወይስ? አዎ ተመርቀሃል። በምን ላይ ተመረቀው? በአካውንቲንግ። በጣም አሪፍ። እና ከዛ ያው እንደምታውቀው ነው እኛ ሀገር ደግሞ ስራ በጣም ብዙ የምታገኝበት እድል የለም ምናምን በዛ የተነሳ በቃ ሁሉም ነገር አስጠላኝ ምናምን በቃ ዝም ብዬ ሱስ ውስጥ ምናምን ገባሁ። እንግዲህ በሰው በጓደኞች ምናምን ይመጣል እንደዚህ አይነት ነገር ደግሞ ከዛ በቃ ግን ያው ሰፈር ላይ ውሏችን በእንደሱ አይነት ነገር ነበር ምናምን እንቀማለን እናጨሳለን ምናምን ከዛም በኋላ በቃ ሰለቸኝ ምናምን ይሄ ነገር ስራ ስታጣ ወደ ሱስ አለም አዎ ከዛ በቃ ደግሞ ሳስበው አንዳንዴ ግራ ይገባኛል በጣም ይጨንቀኛል። በቃ ይሄ ነገር እስከመቼ ነው እንደዚህ መሆን ነገር ይመጣል አይምሮዬ ላይ እና በቃ የሱስ ማገገሚያ የሚል አንድ ድርጅት አለ። በቃ እንደዚህ ተብሎ በጥቆማ ደረሰኝ ይሄ ነገር ማለት ነው። በቃ ከዚህ ልትገባ ማለት ነው። አዎ በቃ እንዱም ለምን አልተውም ይሄን ነገር እንዴት ነው መተው የምችለው? በቃ መታከም አለብኝ በቃ ይሄን ነገር በደንብ ብዬ ሄድኩኝ እዛ ገባው። ለስንት ጊዜ ያን ነገር ካሳለፍክ በኋላ ነው ለዚህ ውሳኔ ደረስከው? ወይም ደግሞ ይሄን ነገር በምን ያህል አመት ተጠቀምከው? ብዙ ቆይቻለሁ ወደ 3 አመት ምናምን 3 አመት። ከዛም በቃ በጣም እየተጎዳሁ እንዳለው ተሰማኝ። በቃ ነገን ማሰብ እንዳለብኝ በቃ ታውቃለህ እዚህ ሱስ ዓለም ውስጥ ስትሆን የምትቀመውና የምታጨሱን ብቻ ነው የምታስበው። በቃ ያ ከሌለ ደግሞ በጣም ይደብራል። በቃ ሁሉም ነገር ድብር ነው መለህና በቃ በርግጥ ይቅርታ ካስቆምኩና ችግር የለም ልክ ነህ። ግን ያው ሱስ አብዛኛው ጊዜ ብዙ 40 አመትም 50 አመትም የሚቆዩ አሉና ምናልባት አንተ ካጠቃቀመህ አንፃር ወይም ደግሞ ሰውነትህ ከመጎዳቱ አንፃር ነው
ወደዚህ ለመሄድ ያሰብኩት አይደለ? ከዛ እነሱ ጋር ሄድኩኝ። የሱስ ማገገሚያ ትምህርት ቤት ብሎ ማለት ነው የከፈቱትና እዛ ድርጅት ውስጥ ገባው። በቃ ሐሳባቸው በጣም የተለየ ነበር። መጀመሪያ ላይ ስትገባ የመጀመሪያ ቀን ሄድን፣ ሮቴሽን ተሰጣን። በጣም በቃ ከባድ ነገር ነው። ስለሽ ክፍያ ነበረው ወይስ ነው? በነፃ ነው። በነፃ ነው። መጀመሪያ ላይ ስንገባ በቃ ሮቴሽን ያለምንም ክፍያ ነው። ከዛ በቃ እዚህ ከመጣሁ አይቀር ይሄ ሮቴሽኑን ተሰማ ምናምን በቃ ትንሽ የሆነ ነገር አለ አይደለ? በቃ እዚህ ጥሩ ነገር እንደማገኝ ምናምን ተሰማኝ እዛ ቦታ ላይ። ከዛም በኋላ ሄድኩኝ እዛ እነሱ ጋር። ግን ስትሄድ ብቻህን ሄድከው ወይስ ሌላም ሰው አብሮ? ጓደኞቼን ይዤ ነው የሄድኩት ሰብስቤያቸው። በቃ ከዚህ ነገር መውጣት አለብን፣ በቃ እኛ መለወጥ እንችላለን፣ ገና ወጣት ልጆች ነን፣ በቃ ማደግ እንችላለን በሚለው ነገር ሰብስቤያቸው ሄድኩኝ። አንድ ላይ ሄደን ያን ሮቴሽን ሰማን ምናምን። በቃ ትንሽ የሆነ ልባችንን አይምሮአችንን የምነካ ነገር ምናምን ከዛ ሰማን። ከዛ ለነገው ተመለሰን ስንሄድ ደግሞ ምንድነው በቃ ሌላ ድጋሚ ቀጠሩ ስንሄድ ሌላ ነገር ነው በቃ። ከዛ ምንም ማድረግ አንችልም፣ በቃ አማራጭ የለንም። እሺ ብለን ተቀበልናቸው ምናምን። ምንድነው ማለት ምን የተቀበልከው? ብቻ ከባድ ነገር ነው እኮ ነገሩን። ያው እዚህ የመጣው መቼስ ልታጋራኝ ነውና ያው ከባድ ነው ብለን አድበስብሰን የምናልፈው ነገር ወጣት ልጆችን ያበላሻል ይሄ ነገር። እኔም ደግሞ ይሄ ነገር መቆም ስላለበት ነው እናንተ ጋር የመጣሁትና ያው መናገር እዚህ ጋር ግዴታዬ ነው እንግዲህ መናገር አለብኝ። ይሄ ነገር መቆም አለበት እስካልኩ ድረስ ያው እናገራለሁ እኔም። እና የማይደረግ ነገር ነው የሚያደርጉት። ያው ወንድማማቾች ነው ያን ነገር የሚያደርገው ወይስ ምንድነው የሚደረገው? እስቲ ግልጽ አድርግልኝ። ሁለት ወንድማማቾች አሉ እና ከውጪ ድርጅት ጋር ነው የሚሰሩት ወንድማማቾቹ። አዎ የራሳቸው ውጪ ካምፓኒ ያላቸው ሰዎች አሉና ከነሱ ጋር ተገናኝተው ነው የሚሰሩትና ከፈለጉ እያስፈራሩ ቪዲዮ የሚይዙት ቪዲዮ አለ። የምን ቪዲዮ? ወንድና ወንድን በማገናኘት አብሮ እንዲሰኙ በማድረግ ምናምን ቪዲዮ ይዛሉ። አለዚያም እንብካል ካስቀድደው ለብስ ምናምን ያሰልቁና የማይሆን ቪዲዮ ይዛሉ። ከዛም በኋላ ማን ነው ይሄን የሚያደርገው? ያን ነገር አሉ ሁለት ወንድማማቾች አሉ ከውጪ ድርጅት ጋር በጣም ከባድ ሰዎች ናቸው። እነሱ በጣም ከነሱ ጋር አሁን ይሄን ራሱ እንዲህ ለእናንተ ሳወራ በጣም በከባድ ሁኔታ ውስጥ ሆኜ ነው የማወራውና እናንተን ስለማንኳችሁ ነው። በቃ ይሄን ነገር ቶሎ እናንተ ፍክስ እንደምታደርጉ ስለማንኩ ምናምን ነውና ይሄን የማወራው እንጂ በጣም ከባድ ነው። በቃ የነሱ ምስጢር ለማውጣት አትችልም። ብዙ ነገር ነው። በቃ ከነሱ ጋር መጋጨት መነካካት ለህይወታችን በጣም አደጋ ነው። ያው ልክ ነህና ወንድሜ ከይቅርታ ጋር እኛን አምነህን በመምጣትም እናመሰግናለን። እኛም ደግሞ ያቅማችን እናደርጋለን። ግን ደግሞ ትንሽ ውስብስብ ያለብኝ ነገር አለ። ይህንን ነገር የት ነው ያየኸው? ወይም ደግሞ እነዚህ ሰዎችስ እነማን ናቸው? እዛ ማገገሚያ በገባህበት ሰዓት ነው ይሄን ነገር ያየኸው? እስቲ እሱን ነገር ግልጽ አድርገህ ብታስረዳኝ ደስ ይለኛል። ማገገሚያ ብሎ ይከፍቱና ያ ለመጀመሪያ ጊዜ ስትሄድ ኦሪንቴሽን ይሰጣል እና ስትሄድ በገንዘብ ብዙ ብር ነው የሚከፈለው። አንተ የገባህበት ቦታ ነው ይሄ ነገር የተፈጠረው ነው? አዎ ገባኝ። ከዛ ማገገሚያ ብሎ ወጣቱን ወስዶ ያታለሉና ወጣቱም ገንዘብ አጥቶ አይደል ወደዚህ ወደ ሱሱ ዓለም የገባው ሲሆን ገንዘብ ሲያገኝ በቃ ገንዘብ አለበት ብሎ እዛ ነገር ውስጥ ይገባል። ወጣቱ እየተበላሸ ነው። ቅድም እንዳልከኝ ወንድ ለወንድ ግንኙነት እንዲያደርጉ ያደርጋሉ። ከዛም በኋላ ቪዲዮ ይዝና ወደ ውጪ ይላካል። ቪዲዮ በጣም ከባድ ነው። ብቻ ወንዶቹን ቪዲዮ እርስ በርስ ግንኙነት አስደርገው ከዛ በኋላ ወደ ውጪ ይልካሉ ነው የምትለኝ? ወደ ውጪ ይልካሉ። ለምንድን ነው የሚላከው? ወደ ውጪ ተልኮ ደግሞ ያ ቪዲዮ ሄዶ ዌብሳይት ላይ ይለቀቃል። ዌብሳይት ይላክና በዌብሳይት ላይ ይለቀቃል። እሺ እነሱ በሚያገኙት እንትን ገንዘብ የራሳቸው ዌብሳይት አላቸው። ከዛ በዛ ተለቁ ከዛ ከሚገኘው ገንዘብ ለነዚህ ወጣት ልጆች ሲከፈል እነሱም ወጣት ደግሞ ብር ይፈልጋል። ከሱሱም መውጣት ይፈልጋል። ለራሱ መለወጥ ስለምፈልግ ያው ገንዘብ ማንንም ያታለላል። በዛ ተታሉ ይሰራሉ ያን ሰራ እና እኔ ጀምሬ ነበረ። ያ ነገር በጣም እየጎዳ አንተ መዛ ነገር ተሳታፊ ነበር? ገብቼ ነበርና በቃ ይሄን ቪዲዮ ተሰራ ነበር አንተ? ስለዚህ እኔም ሰራ ነበር። እኔም ሰራለሁ ሰርቼ ጀምሬ ነበርና እና እኔ የምሰራው ስራ ደግሞ በጣም አሪፍ ነው፣ ተወዶልሃል፣ በቃ ቫይራል ነው ያንተ ስራ ብለው በጣም ነበር የሚወዱኝ። አንተ የምትሰራው ስራ ውጪ ተልኮ ነው የተወደደው? ተልኮ አንድ ቪዲዮ በጣም ሃይ በቃ በጣም ቫይራል ወጣላቸው
ከዛ በቃ አንተ ጥሩ ትሰራለህ ተብሎ እድገት ምናምን ተሰጠኝ። ውጭ ሀገርም ይሄንን ነገር የሚሰራው ዋና ድርጅት አለ ማለት ነው። አላቸው ግንኙነት፣ በጣም ከባድ ግንኙነት ነው ያላቸው። ከዛ በቃ በጣም ነው ቫይራል የሆነው ተብሎ በቃ ተመራጭ ሆንኩኝ እዛ ላይ ማለት ነው። ከዛ በቃ እድገት ተሰጠኝ ምናምን። ከዛ እድገት ሲሰጠኝ ደግሞ አንተ በቃ ሰው አምጣ ምናምን ተባልኩኝ። እንደዚህ ልጆች ቪዲዮ እዛ ሀገር በጣም ስለታየ ይሄን ነገር እድገት ተሰጠኝ። አዎ ከዛ ልጆቹን አምጣ ተብዬ በቃ ማምጣት ጀመርኩኝ። እየሰበኩ አስገባው በቃ ማስገባት ጀመርኩ። እኔም ብር ማግኘት አይደለ ስፈልግ የነበረው። ከዛን አንድ ቀን በቃ ሳስበው የሰፈር ወጣቶች ምናምን ሁሉም ልጆች በቃ ይሄ ነገር ውስጥ እየገቡና በቃ በጣም መጥፎ ከባድ ነገር እያደረኩ እንዳለ ተሰማኝ። በቃ ልጆቹ እየተበላሹ ሲመጡ በቃ የሰፈር ልጆች እያለቁ ሲመጡ ይሄን ነገር ማድረግ እንደሌለብኝና በቃ አይምሮዬን እንደምንም ማሳመንኩ። በቃ ምንም አያስፈልግም ይሄ ነገር በመረው ይሄው በቃ ይሄን ነገር የእናንተን ቪዲዮ ስለመከታተል ይሄን ነገር እንደዚህ ባጋራስ እነሱ ደግሞ እንደዚህ አይነት ስራዎችን ስለሚሰሩ ስለሚያወጡ በቃ ይሄ ነገር እዚህ ጋር ቢያበቃስ፣ በቃ ይሄ ነገር ቢወጣስ፣ ሰርተን በሌላ ነገር እኮ መለወጥ እየቻልኩ እንዴት ነው እዚህ ላይ ሰውንም የሰውን ህይወት እየሸጥኩ ምኖሩ? በቃ ልጆቹ እንደዚህ ማደርገው በመል ይሄው እንግዲህ ወደ እናንተ መጥቻለሁ። እናንተ እንደምታረጉ ታረጉ። እነዚህን ሰዎች እንደምንም ይዛናቸው ይሄ እንደዚህ አይነት ነገር ከዚህ ሁኔታ ሁሉም ወጣቶች እንዲወጡና ከዚህ እንዲጠፋ ማድረግ አለብን የሚል ሐሳብ ነው ያለኝ። ልክ ነው። ሐሳብ የተሳሳተ አይደለም። እኔም ሐሳብን አልቃወምምና ግን ደግሞ ምንድነው እኛም ሙሉ መረጃ ይዘን ነው ይሄን ነገር ልንመረምር የምንችለው ወይም ደግሞ በእጃችን የገባ መረጃ ሲኖር ነውና ስለዚህ ስለነሱ ስለ ባለቤቶቹ ደግሞ ግዴታ ያንዳንዱን የምታውቀውን ነገር ብትነግረኝ ደስ ይለኛል። ምክንያቱም ለኔም መረጃ ይሆነኛል ሌላ ነገር ለመውሰድ ወይም ደግሞ ቀጣይ እርምጃን ለመራመድ ግዴታ መረጃ መያዝ አለብኝና እስቲ ንገረኝ ስለነሱ በደንብ። በጣም ከባድ ነው አሉ እንግዲህ እንዳልኩ ሁለት ወንድማማቾች ናቸው ብያለሁ። ከውጪ ሰው ጋር ግንኙነት አላቸው። እዚህም ከባባደ የነሱ ሴኩሪቲ የሆኑ ሰዎች አሉ በጣም እና ይህን ስራ በቃ ያን ወጣቶቹ ሁሉም እየተበላሹ እንዳለ ወጣቱን እያባላሹ እንዳለ ሲሰማኝ ጸጸተኝ ምናምን በቃ ስራውን አቆምኩ። በቃ እኔም መሀል ላይ ከዛ ለኔ ከባድ ማስፈራሪያ ነው የደረሰኝ በቃ። ስለዚህ አሁን አንተ ያን ስራ እየሰራህ አይደለም አልሰራም። በጣም ጥሩ። እና ከባድ ማስፈራሪያ ነው ደግሞ የደረሰኝ በቃ። ለአንድ ሰው ቢወጣ ይሄ ምስጢር በቃ እንደሚገሉኝ ሁላ በቃ ከዚህ ሀገር እንደሚያጠፉኝ ሁላ በቃ። ምክንያቱም ምስጢራቸው እንዳይወጣ በቃ ምስጢራቸው ከወጣ ደግሞ እነሱ ምን አይነት ጫና እንደሚደርስባቸው ስለሚያውቁ ይሄ በጣም ከባድ ነገር ነውና በቃ ለዛ ሲባል ለኔም ከባድ ማስጠንቀቂያ ነው የሰጡኝና እኔም በዚህ ሁኔታ ደግሞ ያው እኔም ስለዚህ ከነሱ ጋር ተስማምተን ስራውን ያቆምከው? አዎ በቃ ያውቃሉ አቆሚያለሁ በቃ እየሳቆም በቃ ምስጢሩ እንዳይወጣ ነበር የተስማማነው በቃ። እኔ ደግሞ አልችልም ምክንያቱም ሳይ በቃ በጣም ወጣቱ እየተጎዳ ነው፣ ወጣቱ እያለቀ እየመጣ ስለሆነ በጣም ነው ያጸጸተኝና ይሄን ነገር በቃ ማውጣት አለብኝ። ምንም ማድረግ አልችልም ምክንያቱም እንደዚህ አይነት ወንጀለኞችን ከምተባበር እኔ በቃ ምንም ቢሆን አይቆጨኝም። እነዚህን ሰዎች አጋልጬ በቃ እኔ እንጃ ወጣቱን ካተረፍኩ እኔ ለኔ በቂ ነው በቃ ምንም ልክ ነህ። ሐሳብህ በጣም ጥሩ ነው። እኔም አከብረዋለሁ ሐሳብህን። ምክንያቱም እዚህ ጋር ዛሬ ላይ አቁመ ያንን ስራ ልትጠቁም መምጣት ትልቅነት ነውና ግን በአሁን ሰዓት ባለቤቶቹ የት ነው የሚገኙት? ወይም እስቲ ስለነሱ ነው በደንብ እንድታብራራልኝ የምፈልገው። ምክንያቱም ይሄን ነገር እየሰሩ እንደነገርከኝ ከሆነ በወጣት ስራ እንትን ይቅርታ አድርግልኝ ወጣት ሱስ ማገገሚያ በሚል ሽፋን ሌላ ነገር እየተሰራ እንዳለ ነው እየነገርከኝ ያለው። ስለዚህ ስለ ባለቤቶቹ በደንብ ንገረኝ። እንደነገርኩ ነው በቃ እንደዛ ብሎ ወጣቱን ያስገቡና ማን ናቸው ባለቤቶቹ? የት ነው የሚኖሩት? አሉ የሚገኙበትን በመስጠር ነው አሁን ሰው በቃ እነሱን ቤታቸውን ታውቀዋለህ አይደለ? አውቃለሁ። እሺ ቀጥል። ግን አሁን እነሱ ጋር ለመሄድ ለኔ በጣም ከባድ ነው። በጥንቃቄ ነው። ለምን መጣህ ነው የሚባለው። አሁን እኔ እንዳቆምኩ ይታወቃል። በጣም ከባድ ነገር ነውና በቃ በጥንቃቄ ነው ይሄ ነገር የሚሆነው። ከውጭ ነው የመጡት እነዚህ ሰዎች መጀመሪያ ላይ አዎ ከውጭ መጡ። እዛ በጣም ከባድ ነው። ሁለት ወንድማማቾች ናቸው። አዎ ሁለት ወንድማማቾች ናቸው። ዮሐንስና ፍሬም ይባላሉ። አንድ ላይ ነው የሚኖሩት በቃ አንድ ላይ በዚህ ስራ። ስለዚህ ይሄን ነገር ዋና እያቀነባበሩ የሚሰሩት እነሱ ናቸው ማለት ነው። ደሞዙስ እነሱ ናቸው የሚከፍሏቸው? አዎ
በጣም ነው የሚከፍሉት። በቃ ምክንያቱም እነሱ የሚያገኙትም እጥፍ ነው። በቃ እጥፍ ነው። በጣም ብዙ ብር ስለሚያገኙ በጣም ብዙ ብር ነው የሚከፍሉ። ምክንያቱም በቃ ከዛ ያ ሰው እንዲወጣ አይፈለጉም። ምክንያቱም እነሱ በጣም እያገኙ ስለሆነ ለዛ ሰውም ሲከፍሉለት ያን ብር አጓግቶት እዛ ስራ ላይ ነው የሚቀመጠው። ምክንያቱም በጣም ማንም ከሚያገኘው በላይ እያገኘ ነው። በቃ ህይወቱን ደስተኛው ነው እየኖረ ነው። ከዛ ከሱሱ ወጥቶ እዚህ ጋር ደግሞ ሌላ ከባድ ነገር እየሰራ እንዳለ አይታወቅም። ምክንያቱም በገንዘብ ተታለው እዚህ ጋር የፈለገ ቢሆን ይሄ እንደምንም ሊወሰድ አይችልም። ምክንያቱም በጣም አጸያፊ ነገር ነው። አዎ ግን ምናልባት ይሄን ነገር ደግሞ እንደነገርከኝ ከሆነ ሳይፈልጉ ተገደው የሚሰሩ ሰዎች እንዳሉ ነግረኸኛል። ሳይፈልጉ ተገደው የሚሰሩት ይሄን ነገር በዛ በሱስ ማገገሚያ በሚል ነገር ይሄዱና ሮንቴሽን ይወስዳሉ። ከዛ ድጋሚ ተቀጥሮ ሌላ ቀን ይመጣሉ። ለነገ ተመልሶ ሲመጡ ይሄ ነገር ይነገራቸዋልና አልፈልግም ስሉ በግዳጅ እዛ ልብሳቸው ነው ያወልቁና እንዲህ ዝም ብለው ወይስ የሆነ ነገር አለ ሌላ ማደንዘዣ ይጠቀማሉ። ከዛ ልብሳቸውን አወላልቀው ምናምን የማይሆን ፖዝ ያሳዩ ፎቶ ያነሳቸዋል፣ ቪዲዮ ያነሳሉ። በዛ አሰራርቶ እንዲሰሩ ያደርጋል። አንተንም እንደዛ ነበር ያደረጉ መጀመሪያ ላይ? አዎ። ውድ ቤተሰቦች እንግዲህ ታሪኩን እንደሰማችሁት ነው። ትንሽ በሱስ ማገገሚያ በሚል ስም ሽፋን ከጀርባ እየተሰራ ያለው ነገር ሌላ ነገር መሆኑን ነው ይህ ወጣት እየነገረን ያለው። እሱም ከዚህ በፊት የዚህ ሰለባ ተጠቂ እንደነበርና አሁን ላይ ደግሞ ይሄ ነገር ከዛ ነገር ወጥቶ ይሄ ነገር ጸጽቶት ወይም ደግሞ የወጣቱ ማለቅ የትውልዱ እዚህ ነገር ውስጥ ገብቶ መበላሸት አሳስቦት ነው ወደኛ የመጣው። እንግዲህ ውድ ቤተሰቦቼ ይሄ ነገር እንደሰማችሁት በጣም አሳሳቢ ነው። ምክንያቱም ይሄን ነገር መንግስት አያውቀውም ወይም ደግሞ ከህግ ጀርባ ነው እየተሰራ ያለውና ስለዚህ አሁን ምን እናደርጋለን? በዚህ ልጅ አማካኝነት እነዛ ሁለት ወንድማማቾች ይኖሩበታል ወደ ተባለው ቤት ቀጥታ እሱን በድብቅ ካሜራ ልብሱ ላይ በማድረግ ገብቶ ያለውን ነገር እንዲያናዝዛቸው ሁሉንም ነገር እንዲያስወራቸው እናደርጋለን። ምክንያቱም ውድ ቤተሰቦቼ ይህንን ነገር ማድረግበት ምክንያት መረጃ መያዝ አለብን። መረጃ ሳንይዝ ምንም ነገር አንድ እርምጃ ወደፊት መራመድ አንችልም። ምክንያቱም መረጃ ያስፈልገናል። ስለዚህ ይህንን መረጃ ደግሞ በሱ በምንተክልለት ድብቅ ካሜራ ምክንያት ገብቶ ያለውን ነገር እንዲያስወራቸው ወይም ደግሞ እንዲያወጣጣቸው ካረግን በኋላ ውስጥ ገብተን የራሳችን እርምጃ የምንወስድ ይሆናል። ውድ ቤተሰቦቼ አሁንም ቢሆን ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየቶቻችሁን የምትጠረጠሩትን የምትገምቱትን በሙሉ ኮሜንት ላይ በማስቀመጥ እስከ ቪዲዮ መጨረሻ ድረስ አብራችሁ ነው። በቃ እኔ ልግባና ግቢውም እንደውም ከፍት ነው። በቃ እኔ ልግባ ዝም ብዬ እንዴ ሰላም ነው? ምን ፈልግ? ምንድነው? ለምን መጣ? ኧረ አንዴ ላናግረው። ለምን ጉዳይ አልመጣም? ከዚህ በኋላ እዚህ እናንተ ጋር አልደርስም ብለህ አይደል እንሄድከው? ስራ በቃኝ ብለህ አይደል እንሄድከው? በቃ አሁን ገባኝ። በቃ ቸገረኝ። ተቸግረኝ ደግሞ ታውቃላችሁ፣ ከእናንተ ውጪ ሌላ እንግዲህ ማንም የለኝም። ይኸውልህ ነግሬህ ነበር እኮ ትመጣለህ ብዬ። ለምን ጉዳይ ነው የመጣው? በቃ አብሬያችሁ ለመስራት ፈቃደኛ ነኝ። ከዛ እኔ እንደዚህ ነገር አያገባኝም። መጀመሪያ አልሰራም ብለህ አይደል እንሄድከው? በቃ አሁን በቃ ቸገረኝ። በቃ ተቸግረኝ ደግሞ ከእናንተ ውጪ ሌላ የሚሄድበት አማራጭ አልነበረም። እርግጠኛ ነህ ከዚህ በኋላ ትሰራለህ ከኛ ጋር? አዎ በጣም እርግጠኛ ነኝ። ይኸውልህ ግን አንዴ እኛ ጋር ገብተህ ከዚህ በኋላ ተመልሼ እወጣለሁ ማለት ይኸው እንዳታስበው ዘበት ነው። ኧረ ችግር የለውም እገልሃለሁ። አንድ ነገር እንትን ብትል። ኧረ እሺ እሺ ዛሬ ምን ታይቶት እንደመጣ የልጅ መጣ። ለምንድን ነው የመጣው?
ስማኝ ግን አመጣጥ ምንም አላማረኝም። ሌላ ምንም የተፈጠረ ነገር የለም። ይኸውልህ ነገርኩህ ከኋላ አስከትለ የመጣው ሰው ቢኖር ይሄ ፖሊስ ጋር ምናምን ነገር ያልከው የሆነ ነገር እንዴት እንደዛ አደርጋለሁ እንዴ? እኔን አታውቁኝም? ነግሬሃለሁ እንዴ ያን ቪዲዮ ይዛችሁብኝ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? እኔ እኮ ለእናንተ ብቻ ሳይሆን ለራሴም ማስባለሁ። አልሰራም ብላ አይደል እንዴ? አልፈልግም በቃኝ ብላ አይደል እንዴ? ይርከው በቃ ታውቃለህ፣ የገንዘብ ነገር ይኸው ቸገረኝ። በቃ ታውቃለህ፣ የገንዘብ ነገር ደግሞ ገንዘብ አንዴ ከያዝክ በቃ በጊዜው ደግሞ ይጠፋል። አንዴ ይመጣል፣ አንዴ ይጠፋል። ለማንምና መረጃ አላወጣህማ? እንዴት ብዬ ነው የማወጣው? እናንተ ጋር ያለውን መረጃ እያወቃችሁ ለምን እንደዛ ትጠይቁኛላችሁ? የምታወጣ ያቺን ምስኪን እናትህንም ጭምር አስብ። ሰማህ? እናትህን እንዳትለኝ። አሁን እኔ ይኸውላችሁ እናንተ ጋር መጣሁት አብሬያችሁ ለመስራት ነው። ከዚህ ውጪ ሌላ ምንም አማራጭ የለም። ምን እንትን ብሎ ነው የሄድከው? ሲጀመር አልሰራም ከዚህ በኋላ አልፈልግም አላልክም? ለምን መጣ? ከዚህ በቃ መጀመሪያ ገንዘብ ያገኘው መስሎኝ ነበረ። በቃ ይዤ ሲወጣ ደግሞ የገንዘብ ነገር ታውቃላችሁ። በቃ አሁን ደግሞ ሲቸግረኝ መጣሁ። ነገሩ ይኸውልህ እዚህ ስራ ላይ ካሁን በኋላ ገብተህ ተመልሼ እወጣለሁ ማለት እንዳታስብ። ኧረ አልወጣም። ኧረ እኔ አሁን አየሁ እኮ በቃ ችግር ምን እንደሆነ ተረዳሁ። ተመልሼ እወጣለሁ እንደባለፈው በቃኝ ምናምን ብትል ይኸውልህ ኧረ እንደፈለጋችሁ አልኩኝ። አልወጣም። በእናትና በአንተ ህይወት ፈረደ። ይኸው ቃል እገባላችኋለሁ። ያንተን ቃል ወደዛ ይዘልልኝ። አልሰራም ብላ አይደል እንዴ? ምን አሁን ምን አሰኝቶ ነው የመጣው? በቃ አሁን ስራ ፈለኩ። ይሄን አውቀን ነበር መጀመሪያም ትመለሳለህ ስንል ነበር። በቃ በጣም ይቅርታሽ፣ አጥፍቻለሁ። አንተ ይቅርታ ለኛ ምን ያደርግልናል? ብቻ አሁን እሱን ተውትና ያሰብነውን ነገር እንትን በላ። ይኸውልህ ከዚህ በኋላ ይኸውልህ አንዴ ስራ ውስጥ ገብተህ ተሳስቶ መውጣትን እንዳታስብ እሺ? ገንዘቡን ቢሆን ይኸውልህ በፊት ከምትሰራበት አንድ እጥፍ እንጨምርልሃለን። እሺ በጣም ነው የማመሰግነው። እሺ ምንም አላስከተልክም? እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴት ብዬ ነው የማስከትለው? እናንተ ምን ሆናችሁ ነው? ቆይ እንዴ እኔ አታውቁኝም? ስንት ዓመት አብሬያችሁ ሰራው እንዴ? አሁን ለማስፋት ምናምን አቅደናል ያለውን ነገር። እሺ በወረዶች በየቀበሌዎች በየመንደሩ ምናምን ጠቅላላ ለመግባት አስበናል። እሺ አንተም ገንዘቡን እንደጨመርንልህ መጀመሪያ ከምጣምጠው ሰው በላይ እጥፍ ማምጣት አለብህ። እሺ አመጣለሁ። ሰማህ? እሺ ይኸውልህ ከዚህ በኋላ ስራችንን ልናሰፋስበናል። እሺ ይኸውልህ መጥቶ የሚያንገራግር ሰው እንዲህ የሚል ሰው አይደለም። በቃ ቀጥተኛ ወደ ስራው የሚገባ ሰው ነው የምንፈልገው። ኧረ ለሱ ጣጣ የለውም። ምን ያሳምኝ ያመጣለሁ። እናንተ ብቻ እንዳላችሁ ቃላችሁን አክብራችሁ ገንዘቡን ብቻ በሰፊው እኛ ገንዘቡን በፊት ከምንከፍል አንድ እጥፍ አድርገን እንጨምርልሃለን። እሺ አንተም ሰዎቹን በዛው ልክ። እሺ ኧረ እኔ እንደፈለጋችሁ ግን እዚህ ወደ ስራው ጋር ብቻ ነገሩኝ የምትፈልጉት ብዙ ሰው ጋር እንትን ብለህናል። እሺ ቀጥታ ወደ ስራው መጥቶ ስራውን የሚሰራልን ሰው ነው የምንፈልገው። እሺ እኔ እንዲህ ምናምን ብሎ የሚያምታታ ሰው አንፈልግም። እሺ ብቻ ስራችንን እኛ አስፍተን ከዚህ ሀገር በቃ ያሉን ስራ መቆጣጠር ነው የምንፈልገው። እሺ አንተም በዛው ልክ አሪፍ ነገር ታገኛለህ። እሺ አያ ገንዘብ ምን እንደሚያደርግ አየሁ። ገንዘብን አይላየው መልሶ እንደነገርን ነው። እጥፉን እንከፍልሃለን። አንተ መጀመሪያ ከምትሰራበት አቅም በላይ ትሰራለህ። እሺ በቃ አሪፍ ወንዶችን ታመጣለህ። እሺ በጣም አመሰግናለሁ። እኔ ደስ ብሎኛል ስለተቀበላችሁኝ በጣም ነው የማመሰግነው። እንደፈለጋችሁ አደርጋለሁ፣ እንደፈለጋችሁ እሰራለሁ። እኔ ምን ይምጣልህ? እንጠጣለን። አይ ምንም ችግር የለውም። በጣም ነው የማመሰግነው። ደግሞ ለዚህ የሚጠጣ ተላልደል ለእንደዚህ አይነት ክዶ ሄደ ሰው ኧረ አልካልኩም። ነገር ተመልሼ መጣሁ እኮ። ከዚህ በኋላ አንተ ብቻ አሪፍ አድርገህ ስራህን መስራት ነው የሚጠበቅብህ። እሺ እሺ ያኔ እንክሰዋለን። ያኔ በደምብ እሺ። ተሻላት እናት? አዎ ደህና ናት። ደህና ናቸው። እሺ በጣም ነው የማመሰግነው። እሺ ሜዳ ምናምን እንድትታክም እድሉን እናመቻችልሃለን። አንተ ብቻ ምን ባርገስ? በጣም ነው የማመሰግነው። እሺ አዎ ልጅ እንደዛ ይሰራል። እንደዚህ እኮ የሚደረግለት ልጅ አይደለም ይሄ። ኧረ ችግር የለውም። እኔ አኮራችኋለሁ። እንደፈለጋችሁ የፈለጋችሁትን ነው የማደርግላችሁ። እናንተ ብቻ ቃላችሁን ጠብቁልኝ እንጂ እናቴን አሳክሙልኝ እንጂ የፈለጋችሁትን በቀን እስከ 40-50 ሰው አመጣላችኋለሁ። ደግሞ ያንተ ቪዲዮዎች በጣም እየተወደዱ ነውና ሰሞኑ 1-2-3 ስራ መስራት አይቀርም። እኔ ቪዲዮ ልሰራ? ምንድነው የሚያስፈረት? ምንድነው መስራት? ያንተ ቪዲዮ እኮ ነው ቫይራል የወጣው። ኧረ ችግር የለውም። ኧረ እሰራለሁ፣ ችግር የለውም። በቃ በደንብ አድርገህ ትሰራለህ። እሺ ለአንተም አሪፍ መላ እንሰጣለን፣ አሪፍ ክፍያ። በስራው ምን እንሰጣለን፣ ሰዎችንም ደግሞ በምታመጣው ምን እንሰጣለን። እሺ 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 እንደዛ እንደ መጀመሪያው ቪዲዮ አይተዋል መሰለኝ። የራስን ቪዲዮ እንደሱ አይነት ተወዳጅ ቪዲዮ ነው መስራት ያለብን። እሺ እሺ በቃ እሰራለሁ። በጣም ነው የማመሰግነው። እሺ 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 በቃ
ማንም ተከትሎ አልመጣም። ኧረ ማንም በጣም አልመጣም። እየተርበተበትክ ነው። ምንድነው? ኧረ እንዴ እኔ ይኸውልህ በህይወት ፍረድ ነግሬሃለሁ። እንዴ ምን ሆናችሁ ነው እንዴ? ቀልድ ነው እንደያዝነው። እዚህ ጋር እኮ ትልቅ ስራ ነው የያዝነው። ችግር የለውም ምንም ቢሆን እጃችን የት ድረስ እንደሆነ እኮ እኔ በእናንተ እኛ ኃይል ታውቀዋለህ በሚገባ። እሺ በጣም ነው የማመሰግነው። እሺ ውጣ። እሺ በሩን ክፈትለት። ውድ ቤተሰቦች እንግዲህ ልጁን እንደነገርኳችሁ ወደ ቤቱ ልኬው ነበርና እንዲያወጣጣ በላኩት መሰረት እያንዳንዷን ነገር እያንዳንዱ የሚሰሯትን ወንጀል በድብቅ ካሜራ ተከታትሎ ሙሉ ነገር ቪዲዮ ለኔ ሰጥቶኛል። ውድ ቤተሰቦች እውነትም እነዚህ ሰዎች የሚሰሩት ቅሌት ሌላ ነው። ወጣትን ከሱስ እናወጣለን በሚል ሽፋን ከጀርባ የሚሰራው ነገር ሌላ ነገር እንደሆነና ብዙ ወጣት የዚህ ተጠቂ ሰለባ መሆናቸውን ነው የሰማነው። ስለዚህ ውድ ቤተሰቦቼ እኔም ራሴን እንደ ጋዜጠኛ አድርጌ እነሱ ድርጅት ስር መግባት እንደምፈልግና ብዙ ሰዎችን እንደምልክለት አድርጌ ወደሱ ገብቼ መረጃዎችን ለማጣራት እሞክራለሁ። አሁንም ቢሆን ውድ ቤተሰቦቼ እገዛችሁ አይለኝ። ይህን ቪዲዮ የምትመለከቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦቼ ጉዟችን እያደረገን ያለ ነው ወደ ሰውየው ቤት ነውና በር ላይ የቆመ መኪናም ይታየኛል። የነሱ ሳይሆን አይቀርም። እስቲ ለማንኛውም ማንም ሰው የለም መሰለኝ። እሺ ጤና ይስጥልን። ሰላም ነው? ጋዜጠኛ ሳምሶን እባላለሁ እና ያው ስለ እናንተ ድርጅት አንዳንድ ነገር ሰምተን ነበርና ማገገሚያ እንደከፈታችሁና ካሜራ ኧረ በእናትህ አንተ አጥፋው። አይደለም ይህንን ሚዲያ የሚከታተሉ አንዳንድ ቤተሰቦች አሉኝ ውጭ ሀገርና ስለ እናንተ ድርጅት አንዳንድ ነገር እውቅና ለመስጠት ነው የመጣሁት እኮ። ምንድነውና ግልጻቱን ማክስ ምን ማክስ አስደረገ? ማክስ እንኳን የአየሩ ሁኔታ ነው ትንሽ ቀዝቀዝ ይላልና ኧረ በእናትህ ካሜራውን አጥፋልኝ። ካሜራው ችግር የለም አልኩህ ወንድሜ። ብዙ ቤተሰቦች አሉኝ ውጭ ሀገር የሚኖሩ ይህንን ቻናል የሚከታተሉና ለእናንተም ድርጅት እውቅና ለመስጠት ነው እንጂ ሌላ ነገር የለውም ከጀርባው። ፈቃደኛ ሆናችሁ ብንነጋገር ደስ ይለናል። አታስብ፣ ሌላ ነገር የለም። መታወቂያም ከፈለክ ልናሳየህ እንችላለን። ችግር የለውም። እሺ እናመሰግናለን። ተከተለኝ ካሜራማን። ቤታችሁ ይሄ ነው? በጣም ነው የሚያምረው። ወንድም ነው። ምንድነው? ሰላም ነው። አቦ ወደዚህ ሄድ። ምን ፈልገህ ነው? ጋዜጠኛ ሳምሶን እባላለሁ። ስለ ድርጅታችሁ አንዳንድ ነገር ብቻ ለወጣት ብቻ የሆነ ነገር ነውና ስለ አያስፈልግም። አቦ አባት ይወጣልኝ ማለት ስለ ድርጅታችሁ አንዳንድ ነገር ለመነጋገር ነው። ምን ፈልገህ ነው? ምንድነው የፈለጋችሁ? ኦልሞስት 10 ደቂቃ ጨርሰን እንወጣለን። ወጣት ላይ ምናምን ብሎ ነው ወንድምህ ተረድቶን ነው ያስከፋል። ተነግሬሃለሁ። አረ ፊት የዋ ነገር ይመስላል። ፊቱን አንተ ስለ ፊቱ ምን አልሰ ግባ ካሜራማን። ጭራሽ ካሜራ ይዘው ነው የመጡት። ያው ለሚዲያ ነው። ሚዲያ ላይ መቅረብ እንፈልጋለን። እባክህን ወንድሜ ቁጭ በል ተረጋጋ። እሺ እንግዲህ ያው መልካም ፈቃዳችሁ ሆኖ ስላስገባችሁኝ በጣም አመሰግናለሁ። እና እንደሚታወቀው ይኸውልህ አባቴ ስማኝ፣ ቶሎ ብለህ የምትጠይቀውን ጠይቀህ ውጣለን። እኛ ምንም አንፈልግም ካንተ። የሚያስቸኩላችሁ ጉዳይ አለ? አዎ እኛ ወደ ስራ ልንወጣ ነው። በእናትህ ቶሎ ብለህ። ልክ ነው፣ ግን እኛም ስራችን ብለን ነው የመጣ ነው እዚህ ድረስ። ስለአንተ ስራ ምንም እኮ የሚያገባን ነገር እኛ ላቁም። አንተን ስራ ትሰራለህ። እሺ ይቅርታ፣ ወደ ጥያቄ ልግባ። ወደዚህ ሀገር
ከውጭ ሀገር እንደመጣችሁ ሰምተናል እና ከዛም አልፎ ደግሞ በጎ ዓላማና መልካም ዓላማን ይዛችሁ እንደመጣችሁ ነው የሰማነው። ይህንን ወጣት ይህንን ማህበረሰብ ከሱስ ውስጥ ለማውጣት ወይም ደግሞ ካለበት ስትረስ ውስጥ ለማውጣት ድርጅት እንደከፈታችሁ እና ይሄ ድርጅት ደግሞ ወጣትን የሚጠቅም ወጣትን መልካም ደረጃ ላይ የሚያደርስ እንደሆነ ሰምተናል። ካልተሳሳትኩ አይደለም? በትክክል እና ስለዛ ድርጅት ያው ብዙም እውቅና አልተሰጠውም፣ ብዙም አልተወራለትም። እንደዚህ አይነት መልካም ስራ ሲገኙ ደግሞ ልናበረታታ ይገባል። ከዛም አልፎ ደግሞ አንዳንድ ሽልማቶችን እንትን ልንል ይገባል እና ለዛ ነው ስለ ድርጅታችሁ ከአንተ ሽልማት ምንም የምንፈልገው ነገር የለም። ችግር የለም። ያው ሽልማት እንኳን መስጠት ባልችል የዛ አቅሙ ባይኖረኝ ሰው ግን ምናልባት በእኔ አማካኝነት ይመጣልሃል ብዬ አስባለሁ። ምክንያቱም ይህንን ቻናል የሚመለከቱ ብዙሃን ናቸው እና ከዛም አልፎ ደግሞ ውጭ ሀገርም ቤተሰቦች አሉ እና ያው ለእናንተም አንዳንድ እውቅና ይሆንላችኋል፣ ማስታወቂያ ይሆናል ነው ብዬ የመጣሁት። እስቲ ስለ ድርጅታችሁ ንገሩኝ። ይህን ነገር ለማድረግ ምን አነሳሳችሁ? ወይም ደግሞ ወደዚህ ነገር ውስጥ እንዴት ልትገቡ ቻላችሁ? ይህን ነገር ልትነግሩኝ ብትችሉ ደስ ይለኛል በጣም። ወንድማማቾች ነን እኔ እና እሱ። የእናት አባት ልጅ? የእናት አባት። በጣም ጥሩ። እዚህ ሀገር አልነበረም፣ ኒውዚላንድ ነበረ። ያው ጅስ እንዴት ነው ሰው ስትሆን ሰብአዊነት ምናምን የሚባል ነገር አለ። ኢትዮጵያ ውስጥ ደግሞ ብዙ ወጣቱ በሱስ ምናምን ተጠቅቷልና በትክክል ሰው በቃ የተቻለን እናድርግ ብለን ይገባሃል። በተለይ እንዳዩዋችሁም ደግሞ ወጣት ናችሁ፣ ገና በዚህ ወጣቱ እንድረስ ብለን ነው እና መጀመሪያ በሱስ ውስጥ ምናምን ነበረን እኛ ምናምን ነገር። ከዛ የሆነ ድርጅት መጣና ከሱስ በቃ እንድታገግሙ ስራ ምናምን አለ። እኛም ገባን። እዚህ ሀገር ነው ወይስ ውጭ ላይ? እዚህ ሀገር ነበር። እዚህ ሀገር ነበር መጀመሪያ እዚህ ሀገር ነበረን እና ተማሪም ስትሆን ከጨረስክ በኋላ ያው ይገባሃል፣ ወንድ ስለሆንክ ምናምን የስራ አጡቱ ምናምን የሆነ ነገር አለና ስራ ምናምን ታጣ ነገር። ከዛ ወደ ሱሱ ምናምን ገባባን ነገር። ከዛ የሆኑ ሰዎች ምናምን መጥተው የሆነ ነገር አሉ። ኦኬ እሺ ምናምን ብለን ተሰማራን። እኛም ከሱስ አገገምን። በጣም ደሳስ የሚሉ ስራዎችን ምናምን አሰሩ። ከዛ እኛም አሪፍ ደረጃ ላይ ስንደርስ ወደዛ ሄደን ኒውዚላንድ ሄደን እዛም ቆይተን እግዚአብሔርም ረዳን ምናምን ነገር። ከዛ እውነት ነው ያስታውቃል። አሁን ላይ ሁሉ ነገር ተሟልቶ ነው በፊት። ስለዚህ እናንተ ያለፋችኋትን ያችን ስቴፕ ነው አሁን ወጣቱን አስታውሳችሁ በዛ መከራ ውስጥ እንዳያልፍ በማሰብ ይሄን ነገር የከፈታችሁ እና እንዳልኩ ነው። እዚህ ከቆየን በኋላ ምናምን ጀስት ከሆነ ችግር ውስጥ ስትወጣ ነው። ከወጣ በኋላ እዛ ችግር ውስጥ ያለው ሰው ፊሊንግ ይገባሃል ነገር። ከዛ እኛም ከወጣን ምናምን ስለወጣን ነው ከዛ ሁኔታ ውስጥ ከሱስ ምናምን ስለወጣን አሪፍ ደረጃ ላይ ምናምን ስለደረሰን ለምን ኢትዮጵያዊ ለምን ህዝባዊ ለምን ወጣቶችን የሚል እንትን ገባብንና ከዛ መተን ነው ይህን ድርጅት ለማቋቋም እንትን ያለውና ባይገርም ብዙ ሰርተፊኬቶች አሉ፣ የእውቅና እንትኖች አሉ ከቀበሌ ከወረዳ ምናምን የተሰጠና ብቻ እስቲ አምላክም አለ። እናንተም ጀስት ብዙ ወጣቶችን ምናምን በሚዲያም በኩል ይከታተሏቸዋል መሰለኝ። በእናንተም በኩል ብዙ ምንደርሳቸው ወጣቶች አሉ እያስባለሁ። በትክክል እና ለዚህ ነው በርጋ ለተፈጠረው ግርግር ይቅርታና ምናምን ትላልኩት እንደዚህ ስላልመሰለኝ ነው። መጀመሪያ ለእንደዚህ አይነት በጎ ሀሳብ ስላልመሰለኝ ነው። እና ያለው ነገር ይሄ ነው። ያው ወጣቱን እንርዳ ብለን ነው። ምክንያቱም እኛ ገብተን የወጣንበት ነገር ነው፣ አይተን የወጣንበት ነገር ነው። እና ያው ወጣቱ ትምህርቱን ጨርሶ በስራ አጡት እንትን በሚልበት ሰዓት ያው ግዴታ ምርጫ የሚያደርጉ ሱስን ነው። በቃ በሱስ ተጠምዶ ነው ያለው። እኛም ከዛ ላይ ውስጥ ነው የወጣነው። ያው እኛም ከሀገር ውጭ ወጥተን ያው ብዙ ነገር አይተናል። በቃ ብቻ ከዚህ ሱስ ለመውጣት በጣም እንትን ብሎብን እና ያው እኛም ያለን ነገር እዚህ ወጣቶች ላይ መስራት ነው ያለብን። በጣም እና እነሱ ሰፖርት ነው ማድረግ ያለብን። ልክ ነው። በጣም ከሚባለው በላይ መልካም ተግባር እና በጎ ተግባር ነው። ምክንያቱም በአሁኑ ሰዓት ልክ ነው እንደሚታወቀው ወጣቱ ሱስ ላይ ነው የሚገኘው፣ ወይም ደግሞ በጣም ድራግ አዲክትድ ናቸው ወጣቶች።
እናንተ ይሄን ነገር በማሰብ በዛውም ይሄን ስቴፕ ስላለፋችሁበት ወጣቱ ደግሞ በዛ ፔን ውስጥ በዛ ነገር ውስጥ እንዳያልፍ በማሰብ ይህን ነገር ማቋቋማችሁ በጣም ከምላችሁ በላይ ሊያሸልምም ብቻ ሳይሆን ብዙ ነገር ሊያስደርግ የሚገባ ተግባር ነው እና እስቲ ስለ ድርጅታችሁ ደግሞ ጠለቅ ብዬ አንዳንድ ነገር ልጠይቅና በድርጅታችሁ ወንድ ብቻ እንደምትቀበሉ ሰምተን ነበር እና እስቲ ስለሱ ትንሽ ሰፋ አድርጋችሁ ብትነግሩኝ በጣም ደስ ይለኛል። ምክንያቱም ያው ዘመኑ ተበላሽቷል። ወንድ ብቻ ሳይሆን ሴቶችም በዚህ ነገር ውስጥ አዲክትድ ሆነዋል እና ደግሞ የዩኒቨርሲቲ ላይፍ አለ፣ ብዙ ነገር አለ፣ ብዙ ነገር። ስለዚህ ይሄ ነገር ጾታን እየመረጠ አይደለም፣ ሴቶችንም ጭምር ነው እንትን እያለ ያለው እና ለምንስ ወንድ ብቻ ትቀበላላችሁ? ልክ ነህ። ያው ወንድ የምንቀበልበት ምክንያቱም ከሴት ይልቅ እየተጎዳ ያለው በአሁኑ ሰዓት የሚጠቀመው ሱሱ ላይ ያለው ሰው ወንድ ነው ይበልጥ። ያው በጊዜ ሂደት ወደ ሴቶቹ መሄዳችን አይቀርም። ያው ስለዚህ አሁን ግዴታ ወንዶችን ነው ሰፖርት ማድረግ ያለብን። እየተጎዱ በብዛት የምታያቸው ወንድ ልጅ አሁን ጎዳና ላይ ያሉ እሱን ነገር የሚጠቃቀሙ ጎዳና ላይ ያሉ ልጆች አሉ። ስለዚህ እነሱን ነው አንደኛ ወደኛ እንትን በጣም ማገገም ስላለባቸው ያው በገንዘብም በምግብም በብዙ ነገር ነው የምናግዛቸው። ያው እና እነሱ አገግመው እነሱ ከኛ ጋር ደግሞ ይበልጥ የሚሰሩ ከሆነ ደግሞ ከፍ ወዳለ እንትን እንሄዳለን። ያው ለሴቶቹ ያው የምንሰጠው ነገር ነው አገልግሎት ያው በጊዜ ሂደት ሁሉም እኛም ገና በትክክል ልክ ነው። ያው እኔ እንደ ሀሳብ ስላነሳሁት ነው ይሄንን ጉዳይ። ያው ልክ ነህ። እኛም ያው ውጭ ላይ ብዙ አመታትም አልቆየንም። ሶስት እንደዚህ ነገር ይቆያል። ጭራሹ ነው ያው ከፈጣሪ እናገኛለን ብለን ልክ ነው። ከእንትኖቹም ቢሆን ከወጣቶቹም ቢሆን ምንም አይነት ፍራንክ እንደማትቀበሉና ምንም አይነት ገንዘብ እንደማታስከፍሉ ሰምተናል። እነሱን እንጂ የምንረዳው እንዴት ላይ ታዲያ የእናንተ ጥቅም ምኑ ጋ ነው? ወይም ደግሞ የእናንተ እንትን ምኑ ጋ ነው? እስቲ እኛ ነገር ነበር አይተነው የወጣው ነገር ነው። ኦኬ ከእግዚአብሔርና ምንድን ከኢትዮጵያ ሕዝብ እንፈልጋለን። በቃ ከእግዚአብሔር እናገኘው በጎ ስራም ስትሰራ ምናምን ከሰው ምን አንድዬ እሱ እንትን ይበለው ብለን ነው እንጂ ምንም የምናገኘው ጥቅም ምናምን የለም። በጣም አሪፍ። ያው ግን አንዳንድ ሴቶች ቅሬታ ተቀብለናል እና ጠይቀን ነበር ድርጅቱ በጭራሽ ሴት እንደማይቀበል ጭራሽ ሴት ሊገባ ሳይሆን በጊዜ ሂደት ነው የሚስፋፍ። እኛ ባሽ ለምን ሰዓታችን እንዴት መሰለ ሴት የማንቀበልበት ምክንያት መጀመሪያም እንደነገርኩ ነው። ወንድ ስትሆን የወንድ ስሜት ነው የሚገባ። እንመጣለን እኮ በጊዜ ሂደት ሴቶች ጋር ምናምን መድረሳችን ከኛ ጋር የነበሩት በሰዓቱ ሴት አልነበረም ወንድ ነበር ከኛ ጋር በሱስ ውስጥ እየተጠቀ የነበረው። በጣም አሪፍ። ከሴቶች ቅድሚያ ለወንድ እንስጥ ብለን ነው። ከዛ ተደራሽነታችን ሲሰፋ አንድዬም ሲረዳ እንመጣለን ወደ ሴቶችም ጋር ምናምን። በጣም ይበልጥ ከ100% አሁን በእርግጠኝነት 90% ነው ወንድ ላይ እንዲህ አይነት ነገር ተጠቅቶ የሚገኘው። በምንም ወንዱም ብቻ ሳይሆን ካለንበት ነባራዊ ሁኔታ አንጻር በአሁኑ ሰዓት ሴቶቹም ከወንድ እኩል እየሆኑ ነው። ሴቶችም በጣም የዚህ ነገር ሰለባ ያው አሁን እኮ አንተ እዚህ ጋር ስለ ሴቶቹ ምንም የሚያሳስብ ነገር የለም ማለት እንዴት ስትል ያው እኛ እየረዳን ያለነው በራሳችን ገንዘብ ነው እንጂ አንተ ወይ ሰተህ እየረዳህን እኮ አይደለም። እንደዚህ አይነት ጥያቄ ምን አይነት ሰው ነው ያስገባህብኝ? ኢትስ ኦኬ ችግር የለም። እና ከዚህ ያስከትለው ደግሞ አንድ የማነሳባችሁ ጥያቄ አለ። የሚመጡትን ወጣቶች ወይም ደግሞ በድርጅታችሁ የምታገኟቸውን ወጣቶች በምን አይነት መልኩ ነው እርዳታ የምታደርጉላቸው? ወይም ደግሞ በምን አይነት መልኩ ነው የምትደግፏቸው? እስቲ ይህንን ነገር ግልጽ ማድረግ የምትችሉ ምክንያቱም ሳይሆን ይሄ ጀስት ሌላ ነገሮች መስገባ ነገር ሳይሆን ብዙ ተመልካች አለኝ እንደነገርኳችሁ ውጭ ሀገር እኮ ምንም እኮ እንደነገርን ነው። በቃ ከስራ ከሱስ እንዲወጡ ነው የምናደርጋቸው። ሌላ ምን ከዛ በቃ ሌላ ምን እንደምፈልገው እኮ የሚያስቆጣ ጉዳይ አልተናገርኩም። አይደለም እንዴ ምን ሆነ?
ከሱስ እንዲወጡ እናደርጋቸዋለን። ከዛ በቃ እንዲያገግሙ እናደርጋለን። የሥራ ዕድል እንፈጥርላቸዋለን። ገንዘብ የሚያስፈልጋችሁ ከሆነ ገንዘብ እንሰጣቸዋለን። ከዚህ በላይ ምን እናድርግ? ሰውን በረዳ ምን አይነት ጭራሽ ልክ ነው። ሰው መርዳታችሁን እኮ እኔ አሁንም ቢሆን አልተቃወምኩም። በጣም በጎ ሀሳብ እንደሆነ ተናግሬያለሁ። ግን ደግሞ ያው በምን አይነት መልኩ እርዳታ እንደሚደረግ ምክንያቱም ይሄንን ሰምተው ብዙ ወጣቶች ራሳቸውን ከሱስ ለማውጣት ወደ እናንተ ለመምጣት ኢንተረስት ይኖራቸዋል። ያቺን ፖይንት ምክንያቱም እየነገርኩ እኛ ነን ሰዎቹን በሱስ የተጎዱትን ፈልገን ምን ከየመንገዱ ምንድነው ከየስራ ስሩ ከየገደሉ እኮ እያወጣን የምናወጣ እንትን የምንላቸው እኛ ነን እንጂ አንተ አይደለም። እሺ አንተ ምንም ሰፖርት የምታደርገን ነገር እኮ የለም። በድርጅት ውስጥ የሚሳተፉት ወጣቶች ለምንድን ነው ከዛ እንዳይወጡ ማይፈቀድላቸው? ሰማኝ አይ ነው በቃ ውጣ ጨርሰናል። ውጣ ምንም ቆይ እኮ ቀላል ጥያቄ እኮ ነው። ተናገርኩ እንዴ? ምክንያቱም ከዛ ከድርጅቱ ውስጥ ከወጡ ተመልሰው ወደ ሱሱ ይገባል እና ያው ኢየሱ ወደዚህ ሱስ እንዳይጋለጡ በደንብ አገግመው ከሱሳቸው በደንብ አገግመው ሱሱን እረስተው ሱስ የሚባል ነገር ባይምሯቸው እንዳያስቡ ስለሚል ነው። ግን ከቤተሰቦቻቸው ጋር መገናኘት አለባቸው ብዬ አስባለሁ። ግን ደግሞ በዛ ድርጅት ውስጥ እሱም እንደማይደረግ ካሜራውን አጥፋና ውጣ። በቃ አጥፉና ካሜራው ችግር የለም ይጠፋል። አንፈልግም ምንም ነገር አንፈልግም። ምንም ሰፖርት አለኛ ከግዚር እናገኛለን። ችግር የለውም ከግዚር እናገኛለን። ግን አንተ እንዳንተ አይነት ሰው ነው የሚረዳ ሌላ ነገር መፈጠር አለበት ምናምን ብዬ አላስብም። አባ ካሜራውን አጥፋልና ውጣልን እባክህን አጥፋልንና ሰን በቃ ተነስተን እንውጣ። ካሜራው እንዲጠፋ ነው ይፈልጋችሁ? አዎ እንዲጠፋ። ካሜራው ለምን አንተም እንውጣለን? ምንም አታስፈልገንም። እኛ ከግዚር እናገኛለን። እኛ ስንረዳ ካንተ አለህን ብለን አይደለም እየረዳን ያለ። እንዳንተ አይነቱ ደግሞ እኛ ሊረዳን አይችልም። እሺ በጣም አሪፍ። ጭራሽ በቤታችንም እኮ አቀባበጡ ሌላ ይዘው የመጣ ነገር አለ። የመጣው ነገር አለ። አላማን ተናገርና ሌላ አላማ ለምን አትወጣለን? ምንድነው የምታየው? እንደዚህ አስቂኝ ሰዎች ናቸው ስትታዩ። ግን ኮሜዲ ምናምን ነገር ትሞክራላችሁ ከዚህ በፊት? ምን ማለት ነው ኮሜዲ ትሞክራላችሁ ማለት? ቀልድ እንደዚህ ቲያትር ምናምን በነበራችሁበት ሀገር ትሞክራላችሁ? አረጁ ምን አይነት ሰው ነው? በቃ የኔ ጥፋት ነው። ተነውጣ ፕሊስ በቃ ምንም እንደዚህ አይነት ከሚዲያ አንተ ልክ ነህ። የኔ ጥፋት አባ ካሜራውን ፕሊስ አጥፋልኝ። ካሜራውን አጥፉልን። ለምንድን ነው ካሜራውን ማታጠፉልን? አይጠፋም ካሜራው። ለምንድን ነው የማይጠፋው? አይጠፋም። ቁጭ በል። በቤቴ እያዘዘኝ እኮ ነው ያለው። ምን ማለት ነው? ለምንድን ነው የማይጠፋው? ለምን አትወጣለን ከቤቴ? አታይ እንዳነከኝ ባለጌ እንዴ! ይኸውልህ ስማ፣ መርማሪ ሳምሶን እባላለሁ። ሰምታኛል? እያንዳንዷ እዚህ ቤት ውስጥ ተሸፍነ የምትሰራትን ስራ እያንዳንዱ ቅድም በልብ ካሜራ ስከታተል ነበር። ሰማኝ አይደል? ሰማኝ እንዴ? አንተ ወራዳ ምን አይነት ሰው ምን ማለት ነው? አሁንስ ምን አፋለ? እስቲ ንገረኝ። እሺ ምን ማለት ነው? ማን ከእግዚአብሔር የምታገኙት ምን ታውቃለህ አንተ? ስለኛ ስለምንሰራው ስራ ማለት ለምን አታውቁ? ምን ማለት ነው? ይኸውላችሁ አሁን ሌላ ነገር ውስጥ አንገባ። ቁጭ ምን ማለት ነው? እየሰማኝ ነው? ቁጭ እንቀሳቀሳለሁ ብትል አፈርጣለሁ። ተነስቼ ሰማኝ ወይ ልግሚያ ምን አበይዛ ጋር ስፈነጫ ነበር። ይኸውልህ ሰማኝ። መጀመሪያ ስማኝ። ሰምተኛል? መጀመሪያ ስማኝ። እንዴ ስለማታውቀው ነገር ነው አባት እያወራ ያለው። የምታውቀው ነገር የለም። ከቻልክ ቀጥ ብለህ ማን አንተ ሲጀመር ማለት ቤታችን መጣ። ይኸውልህ ምን እያደረግክ ነው ያለው? ጆ ለምን አለ በቃ አባት አሁን ከተነሳው አልመለስልህም። ለሁለቱም ጉጀ ጭራሽ መርማሪ ነው ቤት የመጣው። አንተ እንዴት አባ ነው እያደረገ ያለው? ስራተን ላይ ይዘህ እንዴት ተነስቼ ወራዳ ምን አገባ ስለኛ? ውጣልን። እንደዚህ የሚባል ነገር የለም። ስራችንን እያበላሽን ያለው አንተ ሰው ይሁን ሌላ ነገር ተጣጣ ምን ማለት ጉጀ ይኸውልህ ሰማይ አርከረና ጉጀ ምን እያደረክ ያለው? ምን ነው ሰራው እዚህ ቤት? ምን ነው የምሰራው? ወረድጅ ምን ነው የምሰራው? መልስልኝ። እኔ ምንም የምሰራው ነገር መልስልኝ። እኔ ወጣቶችን መልስልኝ። ለምን ምንድነው መመለስ? ሳምሶን ጠፋው።
ምንም የምሰራው ነገር እኮ ስማን አባት እኛንም አዳምጠኝ ምንም አዳምጠ ነገር አይኖርም ሁለትም እሺ እኮ እኛ ለምንድን ወራዳ ሰውን እንደ ስለማታውቀው ነገር ነው እያወራ ያለው እኮ ገንዘብ ልሰጠኝ ነው ገንዘብ እኮ ልሰጠኝ ነው ምን ፈልገው ገንዘብ እንሰጣለን ገንዘብ ልሰጠኝ ነው እኮ ፕሊስ በቃ ካሜራውን ልሰጠኝ ነው ወይ ገንዘብ ወራዳ ነሽ ይኸውልህ ገና ኧረ የማታውቀው ሰው ቢገባ ምንድን ነው እየፈጠርክ ዝም ማን አንተ ራሱ ማን ሰጠ ማን መብት የሰጠ አንተ ራሱ እየመታን እኮ ነው በእርግምና ለምንድን ነው የማትከበረው እናንተ ስራዬን በስነ ስርዓት እንድሰራ መፈቅዱልኝ አይመስለኝም አባ ምንድን ነው ስለምታወራው ነገር እኮ ጭራሽ ነው የማናውቀው አቀብለኝ አንዴ ቪዲዮ ቅጂ እሺ የምን ቪዲዮ ቅጂ ነው ምንድነው አንተ ምን አይነት ሰው ነው ያስገባብኝ እንጂ ይኸውልህ አንተ ስራ ነው ያንተ ታኝነታ ያ አትለፍልም ናጠጋብለሽ አልጠቀም እኮ አባታው ነው እያልከን ያለው ምንም አይነት ማስረጃ የለውም ናዩ ነው በደንብ አየ ለዛሬ ስራ ነው እየነገርኩ ነው አንተ ሰው ነው የተሳሳተ ነገር ነው ይሄ በእኛም በቪዲዮ በመናም በእንትን ይሄ ምንድነው ምናምን ነገር እንደዚህ የምታታልሉ ሰዎች አይደለም እኛ እጃችን ረጅም የሆነ ሰው አንተ ጅን ሰባበሬ እንዳልጠል አቦ በእናትህ ወደ ዘይልኝ ምን አርገው ምንድነው የምትፈልገው አምላክ ነገው ይኸውልህ ህግጋት በል የታባህ የምታውቀው ነገር እኮ ምንድነው የምትፈልገው ምንም የምፈራ ነገር የለም ምንድነው የሚያስፈነጭ ለምን ቤቱን ለቀራንቆ ምንድነው ለምን ቁጭ ማተራት ምን ማለት ነው ይላል ቁጭ ሰማይ ቁጭ ነው ሌላ ነገር አታስገባኝ በቃ ለምንድን ነው ሰርቼ እንድወጣ ማፈቅዱልኝ ሁሌ ለጸብት ጋብዙኛላችሁ እንዴ እገላለሁ ከአሁን በኋላ ሰምተኛላ ወራዳሽ አንተም ብሎ ወጣሽ የከሸፍክ ይኸውልህ ሰምተኛል አንተንም ቢሆን እሰባብርሃለሁ እሺ ገና ካሜራ አስጠፍቼ ዋጋ እንዳልሰጠ በስነ ስርዓት ተቀምጦ ሁሉን ነገር ትነግረኛለህ ናቁጭ ረልሽ ናጥጋበት ቀና በላት ድራማን አትስራ ወንበዴ ቀና በል ይሁላ አንተ ስራ ነው ይኸውልህ አንተ ልጅ ይኸውልህ ይብረድልህ በቃ ተው ካሜራ አታስጠፋኝ አልመለስልህም ግን ምንም እኮ ከኛ የምታገኘው ነገር የለም ምንድነው የምፈልገው ከኛ ምንድነው የምፈልገው ብር ቺኩን አምጣው አይ እንዳልቸከቸከ ናቁጨል ቀላሎች እንደማንም ሰው ቀላል መሰልኩ እንዴ ከዛስ ብር ነው የምፈልገው ቁጭ በል ረብጣ ብር እንሰጣለን ለምን ረመጠን እንዳላወጣው ቁጭ በል ይሁላ ካሜራማን ወይኔ እኔ ጠፋው ሳምሶን ምን አይነት አሁን ሌላ ነገር ተው ይኸውልህ አይ መፈንጨት እሺ ቆይሽ አንቺ እሺ ውጥጥ ማለት እሺ ተማይደርስ እኮ ምንድነው የምትፈልገው ዝበል ወራዳ ምንድነው ከኔ ምን አይነት ስራ ነው የምትሰሩት መልስልኝ እስቲ ሰማኝ ይሄን ድርጅት በሱስ ማገገሚያ ስም ከፍተህ ሌላ ነገር ነው የምትሰራው ወንብድና ምን ማለት ነው ሌላ ስራ ምንድነው ወንብድና ወንድ ለወንድ ጭራሽ ከዛ ሀገር መተን እዚህ ወጣቶችን እንርዳባለን ነው ምን አይነት ሀገር ላይ የመጣ ነው ለዚህ ተርኪ ሚርኪ ህዝብ እኮ በእናት ድሮ ማሰብ አንደባልልሃለሁ ካሜራ ዘግቼ ስርዓት እያያዛችሁ አይደለም አልገባችሁ ህዝብ እኮ ነው እንትን የምንለው ጭራሽ ከዛ ከኒውዚላንድ ያክል ምታክል እዚህ መተን ስለረዳም ወጣቶችን ስላገዝን ነው አገዝክ ወጣቶችን እንዴት አገዝካቸው ከሱስ ማውጣት ምን ማለት ነው እንዴት አገዝካቸው ከሱስ ማውጣት ገንዘብ መስጠት ማለት ስራ ማስያዝ ምን ማለት ነው እንዴት ነገስካቸው መልስልኝ ና ንገረኝ እንዴት ነገስካቸው ከሱስ አስወጣናቸው ከሱስ አስወጣተስ በቃ ስራ ሲያዝናቸው እንደዚህ አበለኝ ወራዳ የቀለልክ እንዳላጋደመ ተነስቼ እሺ ራሱን ደግሞ እንደ ጻድቅ ያል ወንድ ለወንድ ስታስተኛ እንጂ ሌላ ስራ መሰራ መሰለህ እንዴ ቅሌታ ይኸውልህ አንተ ሰውዬ ውጥጥ ማለትህን አቁም ሁለታችሁም ለምንድን ነው ስርዓት አልባ የሆናችሁት ግን ምንድነው ገንዘብ አልከና ገንዘብ እንስጣልኩ እኮ አሁንም አላማ ገንዘብ ላይ ነው እንዴ ምንድነው ምን አይነት ሰው ያመጣ ፈልገው ነገር ለምንድን ነው የምትናገረው አንተ ልጅ በእጅ ሰበብ ትሆናለህ ነው
ማረባ ቆሻሻ ያዙት እዛው ያዙት እንዳይመጣሽ ጭራሽ ጉጀል ወራዶች አጮላለሁ በጥፊ ሰምተኸኝ አላ እኮ ምን ነው እናንተ እንደዚህ ቅጣጣችሁ? ምን አርጉ ነው የምትለን? ምን አርጉ ነው የምትለን ማለት እኮ ምንድን ነው የምትፈልገው? እንዳትቀየር ተረጋጋ። እንደዚህ ተናደ ደም ብዛት ምናምን እንዳይሆንብህ አትናደድ። ምን ቀልድ ነው? ስርዓትን ያዝ እሺ። እኮ አሁን ምንድን ነው የምትፈልገው? እሺ ከኛ ሁሉንም ነገር እንድትነግረኝ። ምንድን ነው ሁሉንም ነገር? በድብቅ ካሜራ ያየኸውን እያንዳንዷን ነገር ማለት በድብቅ ምንድን ነው በዚህ ሽፋን የምትሰሩት ስራ? ለምንድን ነው ወንድ ለወንድ የምታስተኙት? አላስተኛን ቪዲዮስ ቀርጻ ነገር ነው። እያንዳንዷን ነገር አውቃለሁ። ተዋቷሽኝ አንተ ሰውዬ ስርዓትን ያዝ። ማነህ? ምንድን ነው ንገረኝ እስቲ ንገረኝ አሉ። ምንድን ነው የምትሰሩት? አስረዳኝ ቶሎ በላ እኮ በቃ ምንም አንሰራም። ከሱስ ማስወጣት ነው የምንሰራው። አረ በእናትህ በቃ ሌላ ትርፍ ቃል አንነጋገር አባቴ። በቃ የምትሰሩትን ስራ ንገረን አልከና ከሱስ ወጣቶችን ማስወጣት ነው ስራ ከፈልክ ና አንተም ግባ። የት? እኛ ቲም። ከዛስ? በቃ ሱሰኛ ነህ ሲጀመር አንተ። አፈን አትክፈት እንደዚህ እሺ። አትመላለስ እኮ በቃ አትጨቃጨቃ። አንተ እንዴት ነው ስርዓት እያጣ ያለ? አንተ ቆይ ሲጀመር ወጣት አይደለም እንዴ? አርፈ ለምንድን ነው በዚህ እድሜ ገንዘብን ማትይዘው? ምን አገባ ወጣት በሆን ባሉ እኮ በቃ መረጃ አለኝ ብለሃል። አወስዳለሁ መረጃ በቃ እንዴ አንተ እኮ ትሻላለህ። ቢያንስ ብዬ ነው እሱን አስወጥቼ ብቻ አላወራ የሞከርኩት። ትሻላለህ? የጠቆረ ሁሉ እንትን ነው አሉ እንዴ? በቃ ፕሊዝ በቃ መረጃ አለኝ ብለሃል። ወስደህ እንትን በል። ይሩጣ ነተነስ ነው ይሩጣ ማትረባ ናንተ ያኛውን ይዛችሁ አምጥቱ ናገባ ይኸውልህ ናገባ ይልገባ ቁጭ እናንተ ምን አይነት ወንድማማቾች ናችሁ? የእናት አባት ልጅ ሆናችሁ ነው እንደዚህ የማየም ስራ የምትሰሩት? ከሁለት ምንድነው አቦ በእናትህ በቃ ምንድነው የምትለኝ? ምንድነው የምንፈልገው ከኛ? እኔ አላቅም። በቃ እንግዲህ መጨረሻ መሆኑ ነው። አንተ ልጅ ሊያበቃልህ ነው መሰለኝ። እውነት እኔ አቅሜን ሞክሬልሃለሁ፣ ብዙ ነገር አረኩልህ፣ ግን ሊያበቃልህ ነው። ወንድምህ እያንዳንዷን ነገር ሳይዋሽ ከአ እስከ ፐ ያለውን ነገር ነግሮናል። የኔ ወንድም ምን ብሎ ነው የነገረህ? የዚህ ድርጅት ባለቤት ባንተ ስም እንደሆነ፣ ይህንን ነገር ደግሞ ወንድም እንዲመጡ የምታደርገው አንተ እንደሆንክ፣ እዛ ደግሞ እዚህ ስራ ውስጥ የከተትከው አንተ እንደሆንክ። የምን ወንድም? ምን ማለት ነው? ዋናው ወንድም የምታስደፍረው አንተ እንደሆንክ ነግሮናል። እኔ አታስመስለው አከና ውሻ። አሁን እኮ ነው ልጨረስኩ። የፈለገ እኔ ምንድነው? አንተ ልጅ አትበሰጫጭ። ዛሬ ልገል ነው። በእጄ ልጠፋ ነው። በእጄ ልጠፋ ነው። ምንድነው ያለሽ? ንገረኝ ለኔ። ይኸውልህ ከመውሰዴ በፊት ወደ ጣቢያ አንዳንድ ነገር ላውራህ ብዬ እኮ ነው። በቃ ጨርሰሃል። ሁሉንም ነገር ነገረኝ። ምንድነው ያለው ወንድም? ይኸውልህ ስማኝ፣ ውጭ ሀገር የምትሰሩበት ድርጅት ውስጥ አንተ ቀድመህ እንደገባህና እዚህ ነገር ውስጥ ደግሞ ያን ድርጅት ማኔጅ የሚያደርገው የእናንተ አባት እንደሆነ ነግሮናል። ሁሉንም ነገር ምን ጀመረ ሰውዬ? ምንም የባሪያ ከኔ ጋር በቃ ምንድነው? አንተ እሺ ገንዘብ ነው የምትፈልገው? አትወረጫጭ። ይኸውልህ እንዴ ስትሆን ታስጠላኛለህ በጣም። ድራማ ናቁ። እዛ ሄደህ የምትጫወትበት ላይ እዛ ነጮቹ ላይ ይኸውልህ በእናትህ አንተ ምንም እንደዚህ እያልክ አትለቃቅም። ይኸውልህ ልክስክስ ነገር ገንዘብ ህይወት የሚቀይር ገንዘብ ልስጥ። መልካም ወደ በጎ ነገር መጣሽ። አሁን አየሽ በቃ ይኸውልህ ወጣት ነው፣ ገንዘብ ነው የሚያስፈልግ። ይኸውልህ በእጅ አይተህ ማታውቁን ገንዘብ ልስጥህና በቃ አታውቀኝም አላውቅም። ያንን ከፈለክ ወስደህ እንትን በል። ወንድምህ ከዛ ጋር ማን ነው ወንድሜ?
ከዛ ጋር ምናችን ነው የሚመሳሰለው? ያ ባሪያ ስማ፣ በዚህ አይነት ነገር እሱንም እሺ፣ ስንት ነው የምትሰጠኝ? ምን ያህል ነው የምትፈልገው? ንገረኝ። ችግር የለም። ምን ያህል አላችሁ? ምን ያህል? ይኸውልህ ገንዘብ ነው የምትፈልገው? ያህልነቱ ምን የምትፈልገውን ገንዘብ ምን ያህል አላችሁ? ምንም አያገባህም እኮ ስለኔ ገንዘብ ሰርቼ ነው ያመጣሁት። የምፈልገውን ገንዘብ ንገረኝ፣ እሰጥሃለሁ። ከዛ በኋላ አላውቅም። ድርጅቱ በቀን እንደራደር። አትንከኝ፣ እንዳላጮህ ተነስቼ እንዳልነካኝ። ገንዘብ አላልክም። በስነ ስርዓት የምትስማማ ከሆነ ርቀትን ይዘህ ተስማማ። ወራዳ ጭራሽ መጥቶ እጄ ይነካኛል። እዚህ አይነት መግባባት የለማ። ገንዘብ ይኸውልህ፣ ዝም በል በቃ። ይኸውልህ ገንዘቡንም የተስማማ ሶጋኑ እንትን ምለው ገንዘብ ነው የምፈልገው ከኔ። እሺ ስማኝ፣ ድርጅቱ ከሚያገኘው የቀን ገቢ ለተከታታይ 2 ዓመት ግማሹ ብር ለኔ ይሆናል። እንስማማ? ማለት አንዴ ነው የምሰጥህ ገንዘብ። የምፈልግ ከሆነ አንዴ የምፈልገውን ገንዘብ እሰጥሃለሁ። ከዛ በኋላ አትረስብኝ፣ አልደርስም። ስለዚህ የ3 ዓመቱን ደምረህ በአንዴ መስጠት ከቻልክ ትችላለህ። በቃ እሰጥሃለሁ። ትችላለህ? አዎ። አቅም አለህ? እከፍልሃለሁ። በጣም አሪፍ፣ በጣም ጥሩ። ያንን ሰውዬ ግን አይኑን ማየት አልፈልግም። ችግር የለም አታየውም። እና ስለዚህ አሁን ምንድነው የምፈልገው? እኔም ይሄን ነገር አጠፋልሃለሁ። እያንዳንዷን ይሄንን ካሜራውን አስቆምልኝ። እሺ፣ ካሜራውን እንዲቆምልኝ እፈልጋለሁ። ችግር የለም። ካሜራማን አጥፋለት። ካሜራውን አጥፍቶታል። እሺ፣ ችግር የለም። ያው ካሜራውም እንደ ቃልህ ጠፍቶላል። ስለዚህ አሁን እያንዳንዷን አውቀዋለሁ፣ ኦልሬዲ እውነቱን አውቀዋለሁ። ይኸውልህ ብትዋሸኝ አውቀዋለሁ። ሁሉንም ነገር ንገረኝ፣ ሁሉንም ነገር። ምንድነው? ከዚህ በኋላ እኮ ገንዘብ ነው እንጂ እኮ መነጋገር እኮ ያስፈልገንም። ገንዘብን ይዘህ ውልቅ። በቃ ካሜራውን ይዤ መሄድ ሳይኖርብኝ አይቀርም መሰለኝ። በቃ ይዘህ ሂድ። ስለዚህ ፋይሉን ሰጥቼ ከእናንተ ጭምር ይዤ እሄዳለሁ ማለት ነው። ተነስ። ምን ማለት ነው እንደዚህ? እናንተ ጭምር ይዤ እሄዳለሁ ካሜራውን። ገንዘብ ነው። ገንዘብ አላልከኝም እንዴ? አጠፋሁልህ እኮ። ካሜራ አጥፋልኝ አልከኝ እኮ። ካሜራው ይጥፋ እኮ። ገንዘብ ነው የምፈልገው። ገንዘብን እሰጥሃለሁ። በቃ ገንዘቤንም እፈልጋለሁ። ግን ካንተ ደግሞ መስማት ፈልገው ነገር አለ። ምንድነው የምፈልገው? ያለበዛ ወንድም ያለኝን ነገር ተቀብዬ ይዤ ልሄድ ነው። ሂድ በቃ ንገረኝ። እዛም ሆነ ሂድ። ካሜራውን አጥፋልኝ። ዝቅ አድርገው፣ ዝቅ አድርገው፣ ዝቅ አድርገው። አትክተተኝ አንተ ልጅ እንዴ! አትክተተኝ። በእጄ ሰበብ ልትሆን ነው። ግን ዛሬ ልጠፋብኝ ነው በእጄ። ሰምተኛ? ወጣትነትን መኖር የምትፈልግ ከሆነ በስነ ስርዓት አዋራኝ። ማትረባ ነገር ማትረባሽ እነቃቅልልሃለሁ። ጸጉሬ አዳምጠኛው። ስማኝ፣ አታለቀቅስ። ድራማን አቁም። በወንድም ቃል ብቻ እንዳስገባህ ትፈልጋለህ ወደ እስር ቤት? እሺ ከኔ ምንድነው? አይ ትፈልጋለህ ግን እሱን በቃ እየፈለክ ከፈለክ። ስለዚህ እሱ ያለው እውነት ካልሆነ አንተ እውነቱን ንገረኝ። ለምን ብልጥ አትሆንም አንተ? እሺ ምንድነው የምትፈልገው እንዴ? ወጣት አይደለህ እንዴ? ገንዘብን ሰብስበህ መኖር አትፈልግም እንዴ? እኔም እኮ ገንዘብን ልስጥና ሂድልኝ እኮ ኑሮውን መኖር ከፈልክ በቃ ጓደኛ ያለው ነገር እውነት እንዳልሆነ አስረዳኝ። ያለውን ነገር ንገረኝ አንተ። እሱ እኮ ነግሮኛል ሁሉንም ነገር አንተ እንደጠነሰስክ። እሺ አሁን ምንድነው የምትፈልገው? ምንድነው የምትሰሩት? እውነትስ ጓደኛ ያለኝ ትክክል ነው ወይ? ምንድን ያለ ጓደኛ በዚህ ድርጅት ውስጥ ወንድ እያመጣችሁ በሱስ ለማስለቀቂያ አላማ በሚል ከጀርባው ደግሞ ወንድ እያስደፈራችሁ ቪዲዮ ቀርጻችሁ ወደ ውጭ። አዎ በቃ ነገርኩህ እኮ የግብረ ሰዶም ቪዲዮ ነው የምንሰራው። የግብረ ሰዶም ቪዲዮ ነው የምትሰሩት? አዎ የምናሰራው። እናንተ አሰሩ ወንድ ነው። እሺ ቀጥይልኝ። ኖርማል ነው፣ አታስብ። በቃ ይሄንን አይደል እንዴ የምፈልገው? ገና መች ምን ማለት ነው? መች ተነካና? ምንድናችሁ? ወዴት ነው የሚላከው? ተልኮስ ምንድን ነው የሚደረገው? እሱን እያንዳንዱ ማን ነው የሚያየው? ይህንን ነገር ይሄ ነገር ተልኮስ ወዴት ነው የሚሄደው? እሱን ነገር እያንዳንዷን እንድንነግረኝ ይፈልጋሉ። ያው ቪዲዮ እናሰራለን። እዛ ኒውዚላንድ የነበርንበት ሀገር እሺ የሚቀበለን ሰው አለ። ቪዲዮ ኦኬ። በቃ እዛ ሀገር ላይ ቪዲዮ እንደዚህ አይነት ቪዲዮ በደንብ ይታያል። ያው
አሪፍ ገንዘብ እናገኛለን። ቪዲዮዎችን ደግሞ አሪፍ የአበሻ ቪዲዮ ስለሆነ በቃ እንዴት ወደዚህ ሀገር መጣችሁ? ይሄንንስ እንዴት አሰባችሁት? እንዴት ልመጡ ቻላችሁ? ያው ወደዚህ ሀገር እኛም ተልከን የመጣን። ማን የላካችሁ? እዛው ኒውዚላንድ ያለ ሰው። ይሄ ነገር ጭራሽ ሌላም እንትን አለው ማለት ነው ውጭ ሀገር። አዎ በቃ እዛ ነበር የሚያሰራው ወደዚህ ላከን። ምን እንድታረጉ ነው የላካችሁ? ይኸውልህ ቪዲዮን በቃ እንድናስፋፋለት ነበር የሚፈልገው። አሁን አንተ ገንዘብን ይዘህ አትወጣ። ምንድነው እንደዚህ አይነት ጥያቄ? እወጣለሁ አልኩህ እኮ ተስማማን በገንዘቡ። ግን ያለውን ነገር ደግሞ እንድትነግረኝ እፈልጋለሁ። እሺ ምንድነው? አንተም ነፃ ትሆናለህ። ከዛ በኋላ ህይወትን ትቀጫለህ የፈለግከውን። እሺ ጠይቀኝ። እሺ ከዛስ እዚህ ሀገር መጣችሁ ምን ማድረግ ጀመራችሁ? እንዴትስ መጣላችሁ እንደዚህ አይነት አይዲያ? እንዴት በምን አሰባችሁት? ያው በቃ ወንዶች የምናገግመው ያው ሱስ ማገገሚያ ብለን ከፈትንላቸው። ያው ወንድ ልጅ ደግሞ ያው ካለበት ችግር አንፃር ወደኛ ይመጣል። በቃ እንደዚህ አይነት ጠቀም ያለ ገንዘብ ይከፈላል፣ ቪዲዮን ይሰራል፣ አለቀ። እምቢ ያሉትንስ? እምቢ ያሉትን በቃ ያው በመድኃኒት እንዲሰሩ እናደርጋቸዋለን። ያው እንዛ መድኃኒት እንሰጣቸዋለን ወይ ያሉነበት ቪዲዮን እንይዝባቸዋለን። ከዛ በኋላ ወደው ሲሆን በግዳቸው ይሰራል። በጣም አሪፍ። እሺ የቅድሙ ልጅስ እናንተ ጋር ምን ነበር? የቱ? ቅድም እናንተ ቤት የመጣው ከእናንተ ድርጅት ውስጥ አብሮ በቃ እሱ የእሱ ቪዲዮ አሪፍ ነበር በሰዓቱ። የእሱ ቪዲዮ ቫይራል እየወጣ ነበር። እሺ እና ያው ድጋሚ ልስራ ብሎን መጣ። ተስማምተን ተመልሶ ሄደ። እሺ በቃ ስለዚህ ቆንጆ ድርጊት ነው የምትሰሩት የምታደርጉት። አዎ በቃ ያው በዛ ልክ ላንተ ማሪፍ ገንዘብ እንሰጥ የለ እንዴ? በቃ እንደ ወንድ ልጅ እንግባባኝ። ምን ሆነ? ቆንጆ ወደ ቤተሰቦች እንግዲህ ምን ማለት ነው? ትንሽ አይ አሁን እንዲያበራው አርኪው ነው ካሜራውን። ችግር የለም አታስብ። ምን ያለው ነገር እንደሰማችሁት እንዳያችሁት ነውና እነዚህ ወንድማማቾች ሱስ ማገገሚያ በሚል ተልካሻ ምክንያት ምንድነው እያወራ ያለው? ምን እያደረክ ነው ያለው? ካሜራውን አንተ ሰው አትፈንጭ። እሺ አልፈህ ተቀመጥ። እሺ ለዚህ ልብ ነው የምትርመጠመጠው? ተነስተህ ጀግና ልብ እንዳለው ሰው ሲያስጠላ። ምን ሴት ባንተ አትጠራም። ይቅር በለኝ እኮ ካሜራውን አጥፋልኝ። ካሜራውን አጠፋለሁ ብለን ነበር። ዝም በል አንተ እንዳላጠፋ ቀድሜ ሌላ ወሬ አታወራ። እሺ ወንድምዬውን አስገቡልኝ። አንተ ካሃደ ጉጀር አንተ ማለት ሰራልኝ ነበር። ጉጀር ምን ሆነ ነው? ጉጀር ሰራልኝ ነበር ማለት ልትሰራልኝ አንተ ወኔ ወንድም ነህ። ምን ሆነ ነው? አንተ ምን ብለው ነው? አንተ ማለት ሰራልኝ ነበር እኮ። ምን ሆነ ነው? ለምንድን ነው እኮ የምትናገረው? ዝም በል እንዴ! አንተ ምን ብለው ነው? ቀድመህ ልታጠቃኝ ነበር። አንተ ወንድም ይሁን ወደኔ አትዞር። አንተ ወራዳ ቅሌታችሁን እያንዳንዱ ነገር ቀኔና አንቺ እንዴ! ጭራሽ ላይ ድርጅት ቁጭ በል ና ቁጭ በል። ድርጅት ላይ ልቀድመኝ ነበር። ልትወጣ ነው አይደለም? ተረጋጋ። ስለምን እንዳልተወው እንዳልኩና እንዳላችሁ ዝም በል በቃ። ካንተ ጋር ምን ሆነ ነው? ዝም በል ነገርኩ። ዝም በል። ይሄው ለአንተ ሴራ ነው። ምን ብለው ነው ወንድም? ካዲ አንተ የኔ ወንድም ነው። አሁን እኔና ዝም በል አትንክ። ቆሻሻ ህይወትን ተቀየርኩልህ። ረሳ ጆኮ ነኝ። ምን ሆነ ነው? ዝም በል በእናትህ። አንተ ምን ብለው ነው? አንተ የኔ ወንድም ነው። አሁን ወይ ምን እንዳለ እውነቱን ትናገራለህ? የምን እውነት? ዝም በል። ምን ነገርኩህ? አንተ እኔማ ሰራሁልህ። ልቀድመኝ ነበር። አንተ ነገርከኝ። እያንዳንዱን ነገር ነገርኩት። ሌላ ነገር አላደረኩም። ምንድን ነው የነገርኩህ? ምን ብሎ ነው የነገረህ? እኮ ንገረኝ። ዝም በል በቃ። ለምንድን ነው የነገረህ? አንተ እኔን ልቀድመኝ? ስለምን አንተ በከሰዋል የምታወራው? እኔ ሰው አንተን ባደረኩ ወንድምህ እኮ ነው። ዝም በል። አንተ እኔ ወንድም አይደለህ እንዴ? አንተ ለምንድን ነው የማትናገረው? የገባው ጣጣ ውስጥ ራስህ እጅህን አውጣ። እኔ መሄድ እችላለሁ ከዚህ በኋላ እንዴ? ከሱ ጋር ጨርሱ እንወራለን። ትሄዳለህ። ቁጭ በልና ቁጭ በል። ትሄዳለህ በሰላም።
ኦልሬዲ እኮ እሱ ተንብሏል። ምንድነው? ዝም በል። ምን ብሎ ነው? አምኗል። አንተም እሱም ወንጀለኛ እንደሆናችሁ ሁለታችሁም የሰው እንዴ ዝም በል። ምንድነው? ሁለተኛም ዝም በል። እሺ እድል የሰጧችሁ ትንሽ ተወያዩ ብዬ ነው። ሰማ አንተም የማውራት አንደበት የለም። ቆሻሾች አተዝበሪ አፈንዳ ከፍተሽ አልመለስልኝ ላንተም ከውን በኋላ እሺ ወራዳ እስካሁን ሳዳምጥ የሰማው መስሎ ነው እንዴ የቀለልክ ምን አይነት ሰው ናችሁ እናንተ ምን አይነት ሰው ናችሁ አንተስ ብትሆን ምን አይነት ወንድማማቾች ናችሁ ከእናት ማህፀን ነው የወጣችሁት እናንተ ይሄ ማይኔ ወንድም አይደለም አፍና ተክፈተ ምንም እንዳታወራሽ ራስን ነፃ ልታወጣ እንዳትሞክር ቀላል አንተ ምን ሆነ ይኸውልህ ዝም በሉ እንዳታወሩ ውርደታችሁ እኮ በቃ ከም በኋላ ምንም ይወራ ነገር አይደለም ሰምተኛ ላይ ቤተሰቦች ከዚህ በላይ ከነዚህ ልጆች ጋር እዚህ መቆየት የለብንም ምክንያቱም ከነዚህ ልጆች ጋር ትንሽ ከቆየው እኔም ቢሆን ማየውን ነገር ውስጥ ነው ምገባው ወይም ደግሞ ራሴን ማየውን ነገር ውስጥ ነው ማገኘው ስለዚህ ቶሎ ብዬ ይሄን ጉዳይ ለህግ አካል አስረክባለሁ ማለት ስማ ቁጭ በል ምንድን ነበር ቁጭ በል ምንድነው ያልከኝ ቁጭ በል የህግ አካል ቁጭ በል ዝም በል አንተ ይውላ አንተ ስራል አንተ ምንድነው ማለት እኔ ራሴን አወጣለሁ ችግር ምንድነው ራስህ የምትወጣው ጭራሽ ተደራደራችሁ ላይ ዝም በል ድሮም የዚህ ሀገር ችግር የለውም ቤተሰቦቼ እንግዲህ ለበልግናቸው በጣም ቅርታ ይደረግልኝ ልጆቹ እንደምታዩቸው ትንሽ ጋጦ ወጥ ናቸው ስለዚህ ከነዚህ ጋር ቆይታ ምን ማለት ነው አይመስለኝም ይኸውልህ አንተ እኮ ነው እንደዚህ የምታሰድበኝ ምንድነው አንተ ምን አድርግ ነው የምትለኝ የነገርከው ነገር አለ እንዴ ምንድነው እኔ የምናገረው ቀድሞው ነው አንተ ተናገር የለ እንዴ ምንድነው ነው ያወሩት ምንድነው ሁሉንም ነገር ቆይ እኔ ልፍታላችሁ ተረጋጉ እሱ ምንም የነገረኝ ነገር የለም አንተ ምንም ያወራኝ ነገር የለም አታስብ ይሄ እናንተ ለማወጣጫ የተጠቀምኩት ቴክኒክ አረ ጨዋት አንተ ምንም የነገርኩህ ነገር የለም አንተ እኔም እርግጠኛ ነህ ትችላለህ በቃ አንተኛ ላይ ተጫወትክብን እኔና ወንድሜን አባላኝ ስለርስ እንኳን አትተማመኑም እኮ ወንድሜ ነው ለስሙ አይደል እሱ ልሸጠው ትፈልጋለህ አይደል አንተኛ አንተ በቃ ዝም በል ችግር የለውም ወራዶች ዝም በል እናንተ እኮ ነገም በዚህ አይነት ትሻሻጣላችሁ አሪፍ ገንዘብ አንተኛ ላይ በቃ ተጫወትክብን ወይ ስማኝ ምን እያደረግህ አሁን እያንዳንዱን ነገር ተወውና በቃ ገንዘብ እንስጥ አንተ ጋር ያሉትን መለጆች በቃ አጥፋቸው አንተም ኑሮህን ኑሩ እኛም ኑሯችንን እንኑ ካሜራማንም ቢሆን በቃ አሪፍ ገንዘብ እንሰጣለን ምንድነው አንተ በቃ እንዲያወጣጣህ አንተኛ ላይ ተጫወትክብን ማለት ነው ለምንድነው ድራማ እየሰራችሁ የሆነው ቆይ ምንም እኮ ድራማ የሚባል ነገር የለም በቃ እንደዚህ ልባችሁን ይወጣጣረው ነገር እኮ በቃ ገንዘብህን እንስጥ በቃ ተደራድረን ገባኝ በብራቅም ላይማ ምንም እንደምታረጉ እኮ ገባኝ ምክንያቱም የድርጅታችሁን የ3 አመት የቀን ገቢ ግማሽ ሂሳቡን ስለው በአንድ ቀን እንደሚከፍለኝ ነገረኝ ራስ የ3 አመት ገንዘብ የ3 አመት አንተ ምንድነው የ5 አመቱን እንሰጣለን በቃ መረጃውን አጥፋ አንተም ጥፋ እኛም ትሆን በቃ ጭራሽ 5 አመት አረክለት ምን ነው ገንዘብ ማለት ለእናንተ ተራ አይደለች በቃ እንሰጣለን ልክ ነህ እውነት ገንዘብ ነው ገንዘብህን ለአንተም ለካሜራማንም ጠቀም ያለ አንተ ልጅ ግን ህይወትን ይቀይርልሃል ይሄን ካሜራ ካጠፋሁት በኋላ በግላችን እኮ በቃ ቶ ቆሻሻ ካንተም ብሰው ደግሞ ተነካኛለን ወራዳ የእናንተን ነገር እኮ ይኸውላችሁ ነገሩ ሳያብከነክን ቀርቶ አይደለም እሺ እኔ በሆነም ባሉ ስማኝ አፍና ተክፈት በቃ አንተ ልጅ እሺ ስራተ እኮ ቶ በቃ ተጋብረን ከፍታ ይኸውልህ ካም በኋላ አጠገቤ ነው ያለው እሰባብራለሁ አንተንም እሺ አንድ ነገር እንዳታወራ ገንዘብን ቀቅል አፈርፍረ ተበለዋለሽ ሰምተኛላ አፈርፍረ ተበለዋለሽ ፓስፖርታችሁም ይወሰድ ነው የሚሆነው
ከዚህ አገር አትወጧትም። እዚህ ሀገርኛ አትወጣትም። እዚህ ሀገር የሚያወጣህ አካል ያወጣህ እንደሆነ እናያለን። እሺ ተረጋጋ። ሰምተኛላ? አዎ አልነካም። ምን ጫፈን አትልመጥመጥ ልመጥመጥ። እዛ ጋር ሰውን ስፈለጭ አልነበር እንዴ? የት ሄደ ልብ? እሺ ተረጋጋና ከንቱ እንደናንተ አይነት ከመውለድ ማን መሆን ይሻላል? ተረጋጋ። አንድ ነገር እንዳታወራ ካሁን በኋላሽ ንግግሬን በመሃል አስቆምክኝ ማለት ዋጋን ነው የምሰጥ። መጀመሪያ ተረጋጋ። እሺ ተረጋጋና ገንዘብ እንስ መድኃኒዓለም እኮ ለምንድን ነው በገንዘብ ነው እንዴ ለከፋችሁ? ለምንድን ነው ማንደራደረው? እንደራደር እኮ ነው እያልን ያለው እኮ በቃ ስማ እንደራደር። አትርገጠኝ። ሚረግጥ ይርገጥ። እንደራደር። የ5 ዓመት እንስጥህ። እሺ አንተ ደግሞ 5 ዓመት ታደርግልኛለህ? የ5 ዓመት አደርግልሃለሁ። እርግጠኛ ነህ? አዎ አንተ ጋር ያሉትን መረጃዎች አጥፋ። አንተ ጋር ያሉትን በቃ እያንዳንዱ ያ ልጅ ነው። ቆይ ችግር የለውም። በጣም ጥሩ። አንተ ጋር እሱም ከሱም የሰማሁት መረጃ አለ። ስለዚህ እስቲ ለማጠናከር ደግሞ አንተም እያንዳንዷን ነገር አስረዳቸው። እስቲ እኔ አጠፋልሃለሁ እኮ አጥፎሽ አስጠፋልን። እነግርሃለሁ። አዎ እነግርሃለሁ። ገንዘብ ነው የሚያስፈልገው። ምን ህግ ጋር ነው አንተ ማትረባ ቶሎ በል ንገረኝ፣ ያለውን ነገር አስረዳኝ። ገንዘብ ነው የሚያስፈልገው። አንተ ምንም አይነት መረጃ ይቀርብ። አንተ ሰውዬ አታውራኝ፣ አታስቆመኝ። እሺ ማለት በጣም እናድዳለሁ። እውነት እግዚአብሔር ምስክሬ ነው። በጣም ነው ይኸውልህ ማይሆን ነገር ውስጥ እንደገባ የምትጋብዘኝ። ስለዚህ ቅጣይን የምትሆነ ስለዚህ ውጣ፣ ናተነስ ነው ውጣ። ኧረ በቃ ውጣ። ዋጋውን ስጡልኝ እስከዛሽ እና ካምባከኔ ካንተ ጋር ምራውራውበት አቅም የለኝም። ልብስ ለዚህ ልባችሁ ነው እንዲህ የምትልመጠመጡት። አሁን ይኸውልህ ሌላውን ተውና አዳምጠኝ። እኔ ነው 5 እጥፍ እንደምታረክልኝ ነግረኛል አይደል? አዎ። ስለዚህ ተስማምቻለሁ እኮ በቃ ተው። አንተም አስጠፋ ካሜራ። ወንድም ያቀረበልኝ ነገር ስላነሰ ያንተ ደግሞ በልጦ ስለተገኘ ካንተ ደግሞ ልስማ እስቲ ምንድነው ያለው እንደምትሰሩት ምንድነው እኮ በቃ እሺ እነግርሃለሁ ያለውን ነገር። ካሜራውን ግን ፕሊስ አስጠፋልኝ። ኦሬዲ ካሜራው ከጠፋ ቆይቷል። አጥፍተውልሃል፣ አታስብ። በቃ የምንሰራው ግብረ ሰዶም ነው፣ ወንድን ከወንድ ጋር። ምን ማረግ ወንድ ከወንድ ምን ማረግ? ሸክም ማሸካከም። ምን ማለት ነው ግብረ ሰዶም? አንተ ራስህ እንትን ትላለህ። እሺ ቀጥል። በቃ ዋና የድርጅቱ ዋና ባለቤት ያለው እዛው ኒውዚላንድ። እሺ እኛን ከበፊት ጀምሮ አሪፍ ስለነበረን ከሱ ጋር እንሰራ ስለነበረ በቃ ቀጠረን። እዚህ ኢትዮጵያ ያለውን ጠቅላላ የምንቆጣጠረው እኛ። ስለዚህ ከውጭ ሀገር ተልካችሁ ነው የመጣችሁት? አዎ። ኦ ማይ ጋድ። ቢያንስ ምን ያህል ገንዘብ ታገኛላችሁ? ምን ያደርግልሃል? አይ ስለማወቅ ስለፈለኩ ነው ነገር የምንካፈለው ነው ልጀምር ስለምችል ምናልባት ማለት ያንተ ምን ሆነ ነው? አርፈህ ተናገር፣ ቀጥል። በቃ በወር እስከ 2 ነጥብ ምናምን እናገኛለን። በዶላር ወይስ በኢትዮጵያ ብር? እንዳለንበት ሀገር ሁኔታ። አሁን ኢትዮጵያ በእንደ ኢትዮጵያ ነው የምናገኘው። እዚህ በኢትዮጵያ ገንዘብ ብር እሱ ነው የምናገኘው። ምን ያህል ትከፍለዋላችሁ ለቪዲዮ ለሚሰሩት ወጣቶች? ዝም ብለን በቃ በአንድ ቪዲዮ እስከ 10,000 ምናምን እንሰጣቸዋል። 10,000 ብር በዛ 2 ነጥብ ምናምን እያገኛችሁ 10,000 ብር ብቻ? ምናምን ደግሞ ቪዲዮን የሚሰሩት እነሱ ናቸው አይደል? እሺ ቀጥል። እዛ በቃ ቪዲዮ እንቀርጻቸውና እዛ ኒውዚላንድ ላለው ካምፓኒ በቃ እንልክላቸዋለን። በራሳቸው ኢሜል እንልካለን። እዛ እነሱ ደግሞ ባላቸው ዌብሳይት በተለያዩ ነገሮች ምናምን ይበትኑታል፣ ይለቁታል። አዎ። ስለዚህ አንተ የሀገርን ህዝብ ነው አሳልፈህ እየሸጥክ ያለው በተዘዋዋሪ ማለት ነው አይደል?
ይህን ነገር እሺ የማይስማሙትን ሰዎች ምን እንደምታደርጉት? እምቢ ያሉትን በማደንዘዣ አደንዝዘን ልብሳቸውን ካወላለቅን በኋላ ማይን ፎቶ አንስተን እናስፈራራቸዋለን። በጣም ጥሩ ስራ ነው የምትሰሩት። በጣም አሪፍ። ሌላስ የምትነግረኝ ነገር አለ? መቼ ነው የምትሄዱት ወደ ሀገራችሁ? እንሄዳለን። በቅርቡ ያሰብነው አንዳንድ ነገሮች አሉ። ከዛ እነሱን ካጠናቀቅን በኋላ እንመለሳለን። ከሁለት ወር ምናምን። ይህን ቤት ተከራይታችሁ ነው እየኖራችሁ ያላችሁት? አዎ ተከራይተን። በጣም አሪፍ። ስለዚህ ምንም ሌላ ከዚህ በኋላ የምንደራደርበትም ነገርም አይኖርም። ከእናንተ ጋር እኔም ሰጣ ገባ ውስጥ መግባትም አልፈልግም። ለምን ግን አገባም አንተ? ስለዚህ የት ነው የምገባው? ጀመር ከኛ ጋር ግድ የለም ያዋጣል። ያው ካሜራውን አሁን ጠፍቷል። ለምን አንደራደርም? ለነሱ የምንከፍለው 10,000 ነው። ለአንተ ደግሞ 50 እናደርግልሃል። እሺ ለምን አትጀምርም ታዲያ? እርግጠኛ ነህ ብዙ ትከፍለኛለህ? እከፍላለሁ፣ የምር እከፍላለሁ። ከቤተሰቦቼ ጋር ልማከርበትና ከዛ እስቲ እነሱ የሚሉኝን መልስ ሰምቼ አሳውቀዋለሁ። እሺ ሰው ግን እየሞላ ስለሆነ የምር ፈጠን ነገር አይ በጣም ሀሳብን ወድጄዋለሁ። አሪፍ። አይን በቃ እርስ በርስ ምር ወጣት ለወጣት ምን አይደለም፣ በቃ መደጋገፍ ነው። ይህንን ነው እኛም ይሄ 5 እጥፍ ያልከውን ፍራንክ ድንቡሎ ሳንቲም ሳይቀር ሙሉ አካውንታዎች ውስጥ ያለው ብር ባን ይደረጋል። ከዛም አልፎ ደግሞ እስካሁን ያወራሃትን ነገር በቅጅ ይዤልሃለሁ። እንዴ ገባ? አጥፍቻለሁ አላልከኝም እንዴ? አላጠፋሁትም። ሲጀመር ምን አይነት ቂል ነህ? ካንተ ጋር መስማማ ይመስላል? ምን ማለት ነው? ካሜራውን አጥፍቻለሁ አላልከኝም? ቂሎች ናችሁ ሁለታችሁ። እንዴት ብታስበው ነው ካንተ ጋር መጥቼ እንደዚህ አይነት ነገር ልስማማ የምችለው? ወገኔ ልሸጥልህ የምችለው? አጥፍቻለሁ አላልከኝም እንዴ? ተነስ፣ ነውጣ ተነስ፣ ውጣ፣ ይርታ ወራደ። ሁለቱንም በደንብ ዋጋቸውን ስትልኝሽ ቤተሰቦች እንደተመለከታችሁት የዛሬው ታሪክ ላይ ትንሽ ስሜቴን ላለመሆን ሞክሬያለሁ። ልጁ በጣም ባህሪው በቃ የሚያስጠላ ባህሪ ነው። በተለይ ወንድምየው በምን አይነት እንትን ውስጥ እንዳደጉ አላውቅም። በጣም ወጣ ያለ ባህሪ ነው ያላቸው። ውድ ቤተሰቦች ይህንን ነገር አሁንም ቢሆን ልጁ ጠቁሞን ባይሆን ኖሮ ከምንም ላይ እንደርስም ነበር። ስለዚህ ለልጁ እግዚአብሔር ያክብርልን። በቅድሚያ ለሱ መደረግ ያለበት ጥንቃቄ እያንዳንዱ ይደረጋል እና ደግሞ ከዚህ ድርጅት ከጀርባ የሚሰራውን ነገር እያንዳንዷን ነገር ከዚህ በኋላ ተከታታይ መደርስበት ይሆናል። ቀጥታ በእነሱ አማካኝነት ወደ ድርጅቱ እሄዳለሁ። ውስጥ ምን እንደሚሰራ እዛ ውስጥስ ማን እንዳለ ከዚህ ነገር ጀርባ ያለውን ሰው እያንዳንዱን አፍጠርጥረን ምናወጣ ይሆናል። ውስጥ ያሉትንም በግዳጅ ለተያዙት ቪዲዮ ተይዞባቸው ተገደው የሚሰሩትንም እነሱንም ቢሆን ነፃ በማውጣት ከዚህ ድርጅት ጀርባ ያለውን ነገር ለሕግ የምናጋልጥ ነው የሚሆነው። ውድ ቤተሰቦቼ አሁንም ቢሆን በዚህ ጥቆማ ምክንያት ይሄ ያልታሰበ ወንጀል ተጋልጧልና አሁንም ቢሆን ለእኛ ከመጠቆም ወደኋላ እንዳትሉ በቴሌግራም ገጻችን እንዲሁም ደግሞ ባስቀመጥንላችሁ ስልክ ቁጥር መሰረት እየደወላችሁ ድረሱልን። እንዲህ ተፈጥሯል በሉን። እኛ መጠን የአቅማችንን እናደርጋለን፣ የበኩላችንን እንወጣለን። ስለዚህ ውድ ቤተሰቦች ለአብሮነታችሁ በጣም ነው የማመሰግነው። አሁንም ቢሆን ይህንን ቪዲዮ ብዙሃን ይማሩበታልና ብዙሃን ከዚህ ቪዲዮ ያተርፉበታልና ስለዚህ ይህንን ቪዲዮ ለብዙሃን ሼር በማድረግ እስከ ቀጣይ ቪዲዮ ድረስ ሰላም እንድትሆኑልኝ እመኛለሁ። ስለነበራችሁ አመሰግናለሁ።